ባዚ ካፌ ምግብ ያቆራኘው እሱ ማንንም ሊለዩ አይችልም። በጣም የካፌ ምግብ እኔ በጣም ነው አንዴ ገብቼ ብትገርፈኝ ብላ እሱን የለበስኩት ነጭ ቲሸርት ነውና ይቆሽሻል አውልቃለችኝ። ይሄ ሉዝ ያደረኩት ብር አሁን እዚህ ግቢ ቢኖር ኤርፖርት ላይ በለው አይገርምም? ፍርፍር 450 ብር ከፍዬ በለው ነገር ግቢ ላይ ተማሪ ላይ ባይደርስ በቃ አይታመን። በስመ አብ ተማሪ ግቢ ውስጥ በጭራሽ እውነት ካሜራማናችን የህዝብ ተመርሻል እንጂ ዋው ደስ ሲል የህዝብ ይችላል ማለት ነው። ያ ሰላም አይዲ ፋሚሊ፣ ዛሬ ባበደ ቪዲዮ ተመልሰናል። ለየት ባለ በፖድካስት ነገር ተመልሰናል። እንደምታውቁት ግቢን ያለ ነው። አንዳንድ ልጆች ኤክስፔሪየንሳቸውን ሼር እንዲያደርጉን ብለን ፖድካስት ጀምረናል። የመጀመሪያው ገስታችን የሚሆነው አቤኒ ነው። አቤኒ ራስሽን አስተዋውቂ። ስሜ አቤኒ ወርም በሙሉ ስሜ አቤኒ ዘር እባላለሁ። የመጣሁት ከአይቲ ዲፓርትመንት ነው። የሁለተኛ በስኩል እንደምንደናችሁ ወገን እንዳቸው እባላለሁ። እኔ ከአይቲ ዲፓርትመንት ሲም አንድ ዲፓርትመንት ነው ያለው። ማዲኒ is kind of difficult ወይ ኮንኮል ሚጄ ለኮል ሚጄ ቴንክ ዩ። አይ ወደ እንግባ በቃ ወደ ጥያቄያችን ካንሰርት አይ መጀመሪያ የሆነ ሞርኒንግ ሩቲንሽ ምን ይመስላል? ያው ብዙ ጊዜ ሁላችንም ግቢ ውስጥ እንደምናውቀው 2 ሰዓት ክላስ እንጀምራለን። ከሰኞ እስከ ዓርብ ባለው ከ5 ቀናት በ4 ቀናት ሊኖር ይችላል። ብዙ ጊዜ ያው አንድ ቀን ምናምን ብሬክ ቢኖር ነው። 5 ቀን ካለ ጠዋት እነሳለሁ። ብዙ ጊዜ ቁርስ አልበላም። ነንካፌ መብላት ሳልፈልግ ቀርቼ ሳይሆን ነንካፌ ሰላም አልችል ነው። ካለ በሶ ምናምን ከሌለ ለውዝ ቅቤ በዳቦ ምናምን ነገር በልተን እንሸውዳለን። ጾም አንዳንዴ ምሳና እራት ብቻ ነው የምንበላው ማለት ነው። ኤክሰርሳይዝ ምናምን የተለመደ ነው። አይ ኖ እዛው ዶርም ውስጥ ዘመን የተወሰነ ነገር ኤክሰርሳይዝ ምናምን ነገር ስትሬቺንግ በቃ ማዳላቅ ምናምን። አሁን ስለ እንትኑ እንግባበት። አክቹሊ ማታቁ ሰዎች እሱ ነው እንግዲህ ታርጌታችን አቤት ስለ ነንካፌ ምናምን እንግባ ወይስ እንለፍ? ደስ እንዳለሽ በኋላ ላንመለስበት ይችላል። ይሄን ሬር የሆነ ውሳኔ ልትወስድ ይችላል። እንዴት መሰለሽ ባይ ዘ ዌይ መጀመሪያ አካባቢ እንደዚህ ነንካፌ ሲጀምር ሬድ መስሎኝ ስል ፈርቼው ነበረ። ምክንያቱም ሆድ ከሀገር ይሰፋል ይላል የሀገሬ ሰው እና አንደኛ ነገር ከቤት ነው የመጣ ነው። ከቤት እንደመምጣታችን የምግብ ፍጆታችን አንድ አይደለም። ዩኒቨርሲቲና ቤት ያለን ነገር ይለያያል። እንደ ኔክስት ዋን ደግሞ ዩኒቨርሲቲ የሚሰጠን እንጀራ እና ግቢ ውስጥ የሚሸጠው እንጀራ አንድ አይደለም። ያው መጀመሪያ አካባቢ ከብዶኝ ነበር ነንካፌ መሆኔ። ይህንን ውሳኔ መወሰኔም የተወሰነ ተጸጽቼ ነበረ። ግን አሁን ላይ ችግር የለውም። ምክንያቱም ሆድ እንዳስለመድከው ነው ታውቃለህ። አዳፕት ማድረግ የማይቀር ነው። ነንካፌ በመሆኔ በጣም ደስተኛ ነኝ። ነንካፌ ብዙ ጥቅሞች ምንድነው ታውቃለህ? አሁን ለምሳሌ ዩኒቨርሲቲ ካፌ ውስጥ ገብተህ ለመብላት ምሳ ሰዓት ከ5 ሰዓት ተኩል እስከ 7 ሰዓት የሚል የሰዓት ገደብ አለው። እኔ ግን ምሳ መብላት ከፈለኩ 7 ተኩል 8 ሰዓት ኤኒ ታይም መብላት ይችላል። እራትም ቢሆን እንደዛው ከ11 ተኩል እስከ 1 ሰዓት ነው። 12 ሰዓት ነው እራት በልቼ እንዴት ነው ማታ ድረስ የምገባው? ላይብረሪ ብቆይ እስከ 4 ሰዓት ምናምን ሊርበኝ ይችላል። ገባ? አሁን ግን ነንካፌ ከሆንኩ በኋላ እስከፈለኩበት ሰዓት ድረስ መብላት ይችላል። 3 ሰዓት ምንሳ እንደኔ ይሻላል ብዬ አስባለሁ። ምግብ ነው እንዴ በቃ ምንም ሌላ ነገር የለኝም። እዚህ ዩኒቨርሲቲ ከመጣቴ በፊት ነው ምግብ ነው። ምግብ በጣም ወዳለሁ። በፊት ምግብ አሁን ምግብ ምግብ በጣም ወዳለሁ። እሺ ወደ ቀጣዩ ጥያቄያችን ስንሄድ አስተዳደግሽ ሁኔታ ማለት የት ሀገር ነሽ ምናምን ላይፍ ከመጀመሪያው ጀምሮ ያው ልጅ ያለ አናስታውስም ሁላችንም። ጀስት ቢፎር 2 ይርስ ከ2 ዓመት በፊት ያለውን ነገር እሺ እኔ ተወልጄ ያደግኩት ሐዋሳ ነው። የሐዋሳ ልጅ ነኝ። ከሐዋሳ ነው የመጣሁት። የቤተሰቦቼ ሁኔታ ትንሽ ቤተሰቦቼ ጠጠር ያሉ ናቸው። ከፋዘር ይልቅ ማዘር ትንሽ ጠጠር ያለች። ከፋዘር ጋር ትንሽ ፍሪደም አለ። ፊዚካሊም በጣም ትንሽ ናቸው። የመጣሁት ከሐዋሳ ደቡቦች ናቸው። ደቡቦች እኔን አይተህ እነሱን ገስ ማድረግ አይከብድህም። ቴንክ ዩ ላይክ እንደዛ ነው እና በእንደዛ ቤተሰቦች አይነት ማለት ነው ያደግኩት። ብዙም ወጣ እያልኩ ምናምን ነገሮችን አላየሁም። ያው ቤት ውስጥ የቤት ልጅ ነኝ ብዬ መናገር ባልችልም ብዙ ውጭ ያላልኩ ልጅ ነኝ። ቤት ውስጥ ታግዛለህ? አዎ ግድ ነው። የበኩር መጀመሪያ ልጅ ነኝ እና የበኩር ልጅ ነኝ እና እኔም እኮ አብሽር
እና የበኩር ልጅ ነኝ። ግን ያው ልጅ ስትሆን ደግሞ ሪስፖንሲቢሊቲዎች ይበዙብሃል። ምክንያቱም ከአንተ ታናናሾች አሉ። እነዛ ደግሞ ያንተን ፈለግ እያዩ ነው የሚያድጉት። ለራስህ ብቻ ብለህ ሳይሆን ላይፍ ስታይል ማስተካከል ያለብህ ለእነሱ ብለህ ነው። ስራ በጣም ሰርቻለሁ። እናቴን ልብስ ማጠብ ሊሆን ይችላል፣ እንጨት መፍለጥ ሊሆን ይችላል፣ እቃ ማጠብ ሊሆን ይችላል። በጣም ብዙ ስራ ሰርቻለሁ። ስንት ናችሁ ቤት ውስጥ? ቤት ውስጥ 4 ነን። 3 እህቶች አሉኝ። የኔ ታናሽ አለች 10ኛ ክፍል። ከዛም ደግሞ መንታ እህቶች አሉኝ አሁን 6ኛ ክፍል የሚማሩ እና በጣም ብዙ ስትራግል ባለለውም ብዙ ነገር ሰርቻለሁ። እንደ መጀመሪያ ልጅ ብዙ ማገዝ ያለብኝን ነገር አግዣለሁ። ቤተሰቦቼን በብዙ ነገር ረድቻለሁ። ኢቭን ስራ ራሱ በጣም ብዙ ስራ ሰርቻለሁ። ቤተሰቦቼን ለማገዝ ምናምን በጣም ብዙ ስራ ሰርቻለሁ። ኤሌክትሪሻን መሆን ይችላል፣ ነጋዴም ነበርኩ። ባዛር እስከ መስራትም ድረስ ብዙ ስራ ሰርቻለሁ። በቃ በጣም ብቻ ስለ እንደ ሶሳይቲ ነው። ስለ አሁን የወላይትኛ ቋንቋ ተናጋሪዎች በጣም ሃርድ ወርከር ናቸው ምናምን የስራ ባህል አላቸው። ስለዚህ አንተም ከዛ ሶሳይቲ በመውጣት እንደዚህ አይነት ሜንታሊቲ ነው ያለህ ነው በሚገባ። ምክንያቱም እኔ የቤተሰቦቼ ምስል ነኝ። ገባ? እኔም አባቴ እናቴን እያየሁ ነው ያለኩት። ለስራ ያላቸው ፍቅር ደስ ስለኝ እኔም በእነሱ ልክ አሁንም ስቲል ነው ማንኛውንም ስራ ለመስራት ፈቃደኛ ነኝ። ገባ? እኔን የማይጎዳኝ ከሆነ ምንም ነገር ለመስራት አምሬዲ በቃ ደስ ነው የሚለኝ ስራ ሰራ። ብዙም እንትን ስራ ምጣል አይነት ሰው አይደለሁም። እንትን ምናምን ለማለት ሳይሆን ጀስት አትመርጭም። በቃ ኤኒቲንግ ብቻ እኔን አይጎዳኝ። ገባ? አሁን በወጣትነት ሰርተ አንዳንድ ስራዎች በስተርጅና የሆነ እንትን የሚሉ ስራዎች አሉ አይደል? የጉልበት ምናምን እንትን የሚያደርግ ስራ የሆነ ብዙም አይጎዳኝ ከሆነ ማንኛውንም ለመስራት ዝግጁ ነኝ። ታውቀኛለህ ልጄ የሆነ ነገር ምናምን ሲኖር ትጠራኛለህ ነገር እና እንደዛ ነው። ምንም ነገር እሰራለሁ፣ ጎበዝ ነኝ። እንደዛ አይነት ነገር በጣም ብዙ አግዣታለሁ። ማዘርንም ፋዘርንም በጣም ብዙ ነገር ረድቻቸዋለሁ ብዬ አስባለሁ። እንትን በላይፍ ላይ በቃ ትልቅ ፈተና የሆነብህ ቻሌንጅ ያደረገ ነገር ከፋሚሊ ካስተዳደግ ውጭ የሆነ በራሴ እንዲህ ላድርገው ምናምን ብለህ የከሸፈ ነገር ወይ ደግሞ እንዲህ ስትሰሪ ምናምን በቃ የሆነ የተደረግሽው ነገር ካለ ምናምን ፋዘር ይመቱ ነበር? ግን ይሄን ያህል እንትን ምናምን ፋዘሬ ጭራሽ አይመታኝም። አንድ ጊዜ ነው የመታኝ አባቴ። እሱንም ሲስተር ታናሽ እህቴን መትቻት እንዴት ትመታታለህ ምናምን በቦክስ ነው የመታኝ። ከዛ በኋላ ነስር ምናምን ደም ምናምን ማዘር ነች የምትመታኝ በደንብ። ፋዘር ጋር ብዙም እንትን አይደለም፣ አይመታኝም። ፋዘር ይወደኛል መሰለኝ፣ አይመታኝም። ክላስ ላይ እንዴት ነበር? ኤሌመንተሪ ነው የተማርከው? ኤሌመንተሪ ከ1 እስከ 4 ቃልዮት የሚባል ትምህርት ቤት አለ። የግል ነው ቃልዮት የሚባል ትምህርት ቤት ተማርኩ። ከ5 እስከ 8 ኢትዮጵያ ትቅደም የሚባል ትምህርት የመንግስት ገባ። እንትን ገባ ታውቂያለሽ? ቤተሰብ ያው ተወደደ ታውቃለህ፣ ክፍያው ምናምን ነገር በዛ ላይ እየበዛን መጣ ምናምን ነገር። ደግሞ አንዳንዴ ቤዝመንት ስለሚያስፈልግ ልጅን ካደገ በኋላ ግል ከምታስተምረው መጀመሪያ ግል ብታስተምረው የተሻለ ይሆናል ታውቃለህ። ቤዝመንት ለቤዝ እንደዛ አሪፍ ነው ብሎ ስለሚታሰብ እኔ ተራይ ሲደርስ እኔ ወደ መንግስት ገባሁ፣ ታናናሾቼ ወደ ግል ገቡ። ከ5 እስከ 8 ኢትዮጵያ ትቅደም ተማርኩ። ከ9 እስከ 12 ደግሞ ቴሶ የሚባል ትምህርት ቤት አለ የመንግስት። የመንግስት ነው። እንትን ነው ግን እሱ ነገር ይሆናል የግል ተምረው የሆነ ምናምን ከዛ በኋላ የመንግስት ሲገቡ አክተር ነው የሚሆኑት። ትምሮ ምናምን የሆነ ከስር ቢይዛቸው አሪፍ ስለሆነ ምናምን ሊሆን ይችላል። እኔ እስከ 4ኛ ክፍል የግል ተማርኩ። ከዛ የመንግስት ገባ። የህዝብ ትምህርት ቤት የሚባል ነገር ታውቃለህ? የህዝብ ባስ ነው። ምንድን ነው የህዝብ ትምህርት ቤት? የህዝብ የሚባል ነገር አለ። ስለ ኦሬዲ እንደ የመንግስት ማረለም የግል ማረለም የህዝብ ፖድካስት ላይ የሚሰማው። ኧረ እባክህ የሆነ በካምታ ነው እየተፈታኝ ሲምትማሩ ምናምን አይኖር አሩን ማህበረሰቡ እየከፈለ ነው የምትማረው። ኦኬ ከማህበረሰቡ ተሰብስቦ ለመምህራን ክፍያ መንግስት መምህር ይመድብልሃል። ኦኬ ከዛ አንተ ነው የምትከፍለው ግን ደሞዙ በትናንሽ ነው በመዋጮ ማለት ያ። በጣም ደስ ይላል። በጣም አንዳንድ ያው ኤክስፒሪየንስ አሪፍ ነበር። እናንተ ሀገር የለም ነበር? እኔም ሰምቻለሁ። ሲጀመረኛ ባች የህዝብ የለም የድሮዎቹ ነው። ፖድካስት ላይ ሊሰሙት የህዝብ ካሜራማናችን የህዝብ ተመራጭ የህዝብ ተመርሻ ናቸው። ዋው ደስ ሲል የህዝብ ልጅ ይችላል ማለት ነው። ያ ጊዜ ልክ ነሽ። ህዝብ ነው። የሶስቱም ተመርሻል። ዩኒቨርሲቲም ተማርሽ። ዩኒቲ ምናምን ምን አይነት ተማሪ ነበር? ኦኬ ያው መጀመሪያ የግል ስማር ጊዜ አሪፍ ነበርኩ። ምክንያቱም
ቶፕ 5 ውስጥ ነበርኩ። በቃ መጀመሪያ እስከ 4 ስማር ከዛ ያው ከ5 በኋላ ኤሌመንታሪ ወደ መንግስት ገባ። ሚዲየም የሚባሉ ደረጃ አለ አይደለ? አንደር ቶፕ 10 አለ እስከ 20 ባለው ሬንጅ ውስጥ ምናምን ነገር ብቻ በቃ አሪፍ ነበርኩ። እንደዛ የሚሆንኩበት ምክንያት ከኔ የተሻሉ ብዙ ተማሪዎች ስላሉ ነው እንጂ የኔ እንትን ወርዶ ምናምን ነገር ሳይሆን መንግስት ትምህርት ቤት በጣም ኮምፒቲሽን ነበር። እሱን ነው የምልሻው። እዛ የመጀመሪያም እዛ በብራችንም ስለምንማር አራት ተማሪ አራተኛ ይወጣል ማለት ነው። ምንም ችግር የለው። በጣም አይምሮን ይጠብቃሉ። ገባ? ምክንያቱም ነገ ተመልሰህ እንድትመጣ ነው። እኔ አራት ተማሪ 3ኛ ክፍል ያለን አራታችንም ለአራተኛ ወጥተናል። የምሬን ነው። እኔ ግን እንትን የግል እያለው 20 ምናምን ድረስ መውጣ ነበርኩ። ከዛ በኋላ የመንግስት ስገባ ነው እንደውም ቶፕ 5 ቶፕ 10 ምናምን ቶፕ 8 መግባት እንትን ብሎብሽ እንዳይሆን አንቺ ታቶብሽ ነው። መጀመሪያ እዛ የግል ስማር ፈግጬ ነው የማረው በቃ። ግን የግል ሲሆን በጣም እኔ አሁን የሆነ ለመወሰን ይከብዳል። ግን የግል ትምህርት ቤት ነው አሪፍ ልጆች ያሉት ብዬ ነው ማለት። ከግል ወደ መንግስት ሲመጡ በቃ እንደዛ ብለን ነው ታስቡ። የሆነ ልጅ አለ 11ኛ ክፍልና 12ኛ ክፍል የግል እያለ እንዲህ በቃ 8ኛ 9ኛ ምናምን ነበር የሚወጣው። ከዛ እኛ ጋር 11 እና 12 የመንግስት ገባ። ከሴክሽን አንደኛ ነው የሚወጣው ሁለቱንም አመት። እኔ እንደዛ በዛ አመኜ ነበር የመንግስት አክተር ለሆነ የገባሁት ግን እንዳሰብኩት አልሆነልኝም። የግል እኔ አሁን ብዙ አስቤ ነበር ታውቃለህ። አክተር ለመሆን እንዳላችሁት የመንግስት ገብቼ በጣም ብዙ እንትን አስቤ ነበረ ግን ጭራሽ ነው ያልተመጣጠነልኝ ታውቃለህ። እኔ እንዳሰብኩት ምንም ነገር አልሆነልኝም። የመንግስት ከበደሽ? የመንግስት ስለ መክበድ ብቻ በጣም ብዙ ልጆች አሉ። ኮምፒቲሽኑ ከምታስበው በላይ ነው በቃ። ምክንያቱም ያው እነዛ ልጆች የግል ቢማሩ ብዬ ያሰብኩት ታውቃለህ። አንዳንድ ጊዜ ተብሎ በጣም ጂኒስ በጣም እድሉና የግል ስለተመናልባት አጋጣሚ ይሻል። የመንግስት ላይ በጣም ኮምፒቲሽን ያለው በጣም አጋጣሚ ከግል ወደ መንግስት ምናምን የሚወጡ ሰው ያን ያህል የሆነ ሰክሰስፉል ምናምን የማይሆንበት አጋጣሚ ጭራሽ የለም። እኔ ጠፋሁ በቃ ጭራሽ መፎረፍ ማላቅ ልጅ 5ኛ ክፍል መፎረፍ ጀመርኩ። በዛ ቁጥጥሩ በቃ ነገሮች አትፈልጋቸው ማለት እንደተማረ ኢቭን አሁን እንደው ታውቃለህ። እኔ አሁን ለምሳሌ የግል ስማር እስከ 9 ሰዓት ነው የምንማረው። ጥናት አለ 10 ሰዓት 10 ተኩል ነው የምንወጣው። ግን የመንግስት ሀፍ ነው የምትማረው። የቀን የአንድ ቀን ግማሽ እስከ 6 ሰዓት ወይ ከ6 ሰዓት እስከ 11 ሰዓት ነው የምትማረው። ያንን ነገር ፈልጌው ነው ገባ። እኔ ከዝኖቼ ጠዋት ከክላስ መጥተው ከሰዓት ፊልም ሲያዩ እኔ ምሳ በልቼ ድጋሚ እየሄድኩ ነው። ኢትስ ኖት ፌር በቃ። የከሰዓትና የጠዋት ነበራችሁ? የመንግስት መንግስት ላይ እንደዛ ነው። የፈረቃ ነበር የመንግስት እናንተ ሙሉ በኋላ እኛ ጋር እኔ እስከ 5 እስከ 12 ግማሽ ቀን የተማርኩት። በግል ነው የማውቀው። በመንግስት መማርም አልፈልግም። ሳቃ ይዤ ነው የምሄደው። ለዛ ይሆናል አንቺ እየቀነስ የመጣሽው ይሆናል። እኔ ፈዋው ነው ታውቃለህ። ብዙ የሚያወዛግብ ነገርም ተገኘ እንጂ የሆነ ሰግጠ እንዳትማር በቃ። አዎ ምንም ነገር 40 ደቂቃ ነው የምማረው። እዛም እኮ የሆነ 50 ደቂቃ ምናምን ነው የ10 ደቂቃ ልዩነት ነው። ግን ሞር ደግሞ ከዚህ የተሻለ ጊዜ ትምህርት ቤት ታሳልፋለህ። ኢቭን በሳምንት አንድ ቀን ላይብራሪ ክፍለ ጊዜ የሚባል አለ። አርብ ማለት አርብ ከሰዓት ከሰዓት በኋላ ክላስ የለም። አርብ ከዛ ላይብራሪ ነው የምትገባው። ያን ቀን ምናምን ፍሪደም ስለሆነ በቃ ብቻ በጣም አሪፍ ነው። ግቢ ያለው ነገር ከመምህራን ጋር ያለ ቅርኝነት ይሄ መንግስት ቼክ የሚያደርግ የለም። በዚህም ያህል ሽመል ነው የሚመታ አረፍት ሰዓት ካረፍድክ ምናምን ነገር የግል እንደምትለም የግል እንክብካቤ እኮ መምህር እኮ ያጎርሳል እኮ ካመመ እኮ ኧረ ያበላል ምናምን በጣም ነው የምልህ። እንደ ቆንጆ ምግብ ሳይወጡ ጠርተው ሐዋሳ ደስ ትላለች። ያው ስለ ሐዋሳ እንደዚህ ብዬ ያው እንትናን ታውቁታላችሁ በደንብ። ሐዋሳ የሁሉም ሰው ፌቨራይት ሲቲ ነው። ያ ብዙ ሰው እንደዛ ይለኛል ስናገር ምናምን አሪፍ ከተማ ነው ምናምን ነገር። እኔ የሆነች ኮች ሁላ ከዛ አግብተን የምንለው ነው እኔ ጋር ምናምን ነገር ደቡብ ምናምን ሲሆን ሴቭ በቃ ሴቭ የሚባለው ስፓት ደቡብ ነው በቃ። አዎ ልክ ነህ። ለዛም ነው አንዴ የሚመረጠው በቃ በተፈጥሮ በጣም ቦታው ለምለም ነው በቃ ደስ ይላል። በጣም ተፈጥሮ ራሱ ወደ ደቡብ አድልቷል። ያ ልክ እንጃ አንዳንዴ ስልሽ ምን አለ መሰለሽ ማንጎ ሙዙ ምናምን ኤቭሪቲንግ አለ ባይዘው በፍሩት ሆኖ የምታጣው ነገር የለም። ወተርሜለን ሀባብ ምናምን ነገር ላታገኝ ትችላለህ። ምን ታውቂያለሽ? አሁን አንዳንዴ ተወላጅ ስትሆን ብዙ ጊዜ ሴንስ እንትን አትለውም ታውቃለህ። እያየው ያደከው ነገር ስለሆነ እንትን አትለውም። ግን አንዳንድ ጊዜ የሆነ ኢንጆይ ማድረግ ስትፈልግ ያለ ምንም ገንዘብ ሀይቅ ዳር ሄደህ ትቀመጣለህ፣ በኔቸር ትደሰታለህ። ታቦር ተራራ፣ ላምቡራ ተራራ የሚባሉ ቦታዎች አሉ።
ያ መንጠቆ በነፃ ነው ነው መንጠቆ የምትከራያለህ 20 ብርና 30 ብር ነው ወስደህ ትልበታለህ። ሐይቁ ጋር መሄድ ነው በቃ እንትኖች አሉ ባይዘው ታንኩ ትንሽ አለች አይደለ ከስር 20 ሊትር ጀሪካን በዚህ 5 ተደርጎ 10 ይደረግና ከላዩ ላይ የእንጨት ተብራ ተደርጎ በሱ የቀዘፍክ ሄደህ አንዴ ፍልካት እንደተመጣጣ ብዙ ልጆች እንደዛ ያደረጉ ነው የሚሽጡት ታውቃለህ። ዋና ማንስ ይችላል እንዴ ዋና ግዴታ ነው። ያው ሳሪ እና እኔ እኮ ደዘኳው 2 ዓመት ምናምን እኮ ነው የሚሆነው። እሱንም ክረምት ግቢ እኮ ነኝ እንዳለ አሁንማ 2 ዓመት ገና ከሄድሽ ሆነሽ አራው ፍዛም ሆኜ ክረምት ነው ምናምን በቃ ብዙም ሙድ የለውም ብርድ ነው እንጂ ሐይቅ ምናምንማ እንሄዳለን። ባቡጋያ ምናምን አሳ አለ እንደዚህ አለ ደብረ ዘይት አለ ሐይቅ ኧረ የሌለ ብዙ ሐይቅ ነው እኮ ያለው 8-9 ሐይቅ አለ። ሰው ሰራሽ ነው ኖርማል ተፈጥሮ እና አሳ ስትመጡ እንግዲህ አንድ ቀን አሳ ምናምን ነገር ግዴታ ትጋበዛላችሁ እንበላለን ግቢ ምን አለ መሰለህ ግቢ በጣም ብዙ ነገር ነው ላይፍ ላይ የሚቀይረው በጣም አንተ ጭራሽ ከነጭራሽ ሌላ ሰው ነው የምትሆነው። ግቢ ስትመጣ አዲስ ማንነት ይኖርሃል፣ አዲስ ምዕራፍ ነው የምትጀምረው። ለሰው ያለ አመለካከት ይቀየራል፣ ለህይወት ያለ አመለካከት ይቀየራል። ከምንም በላይ ደግሞ ለገንዘብ ያለ አመለካከት በጣም ይቀየራል ግቢ ላይ ስትኖርና በጣም ዊርድ የተባለ ሰው ያጋጥማል። በዛውም ልክ ደግሞ በጣም ጥሩ የተባለ ሰው ያጋጥማል ግቢ ላይ ማለት በጣም እና ይቅርታ ግን ግቢ ላይ ለኔ እንደኔ ሰው ማመን ምናምን ነገር በጣም ዲፊካልት ነው ብዬ አስባለሁ። ምክንያቱም ከተዋወቅን 1-2 ዓመት ምናምን ሊሆን ይችላል። በዛ ጊዜ ስትሮንግ የሆነ ፍሬንድሺፕ ለመስራት በጣም ከባድ ነው። አይበቃም 1 ዓመት 2 ዓመት ለፍሬንድሺፕ የሆነ ሰው ለማመን እኔ እንጃ ባይዘው ፓርትነር ፍሬንድሺፕ ያ ላይክ እንደዛ ምን አይነት ፍሬንድሺፕ ማለት ነው? ብዙ ፍሬንድሺፕ ልክ ነው። አሁን ፓርትነር ፍሬንድሺፕ ያለ ነው። ምን አይነት ፍሬንድሺፕ ነው? ፓርትነር ፍሬንድሺፕ ሲባል አሁን ላይ እኔ እናንተ የምንገናኘው ምናልባት አሁን ይገና አዲስ አበባ ማንዱ ሰፈር ስለሆነ ምናምን ነገር ልንገናኝ ይችላል ምናምን ግን አሁን ከእንትኑ ጋር ያለኝ የኛ ፍሬንድሺፕ ቅርበት ነው ይወሰናል እንጂ አሁን ክረምት ላይ ማትደዋወሉ ሲል ይበልጣል። ገብቷል ክረምት ጋር አሁን እኔ ከሁሉም ጋር አሪፍ የሆነ ፍሬንድሺፕ ስለነበረ እንደዋወላለን ከነሱ ጋር ከሌሎችም ጋር ምናምን ማትደዋወሉ ሲል ይበልጣል ማለት ነው። ገብቷል ትምህርት ሲኖር ብቻ የምታገኙ ፍሬንድሺፕ አብሮ አደግ ጓደኛና አብሮ አደግ ጓደኛ ጭራሽ አይገናኝም። እና ፓርትነር ፍሬንድሺፕ አሁን ለምሳሌ እኔ እናንተ በኳስ ከሆነ የተገናኘ ነው አክቹሊ ኳስ ምናምን ነገር ለመጫወት ከሆነና እኔ አንተንም ማገኘ ኳስ ለመጫወት ስፈልግ ብቻ ያን የኳስ ኢንተረስት ሉዝ ያደረኩት ኳስ ፍላጎት የጠፋቀን እኔ እናንተ ፍሬንድሺፕ እንትን ይላል ማለት ነው። ይቆማል። የተገናኛችሁ ፍሬንድሺፕ ብዙ ነገር መፈተን አለበት ማለት ነው እኮ ግን እንትን አያድግም። አሁን ያድጋል። ሁሉም እኮ አንድ ያድጋል ግን አው ኦኬ ዝም ብለህ ትምህርት አብረህ ስለተማርክ ብቻ ጓደኛሞች ማለት ነው። አሁን አብረህ እኔ እናንተ ለምሳሌ ክረምት ላይ ተደዋውለናል አይደል? ደውለልኛል፣ ተገናኝተናል ብዙ ጊዜ። አፍተር ግራጁዌት እኔ እናንተ እንገናኛለን ብለህ ታስባለህ? ዝም ብለህ እንዳሰብ ማንገናኝበት ፕሮባቢሊቲ ሃይ ነው። ገባ እና ይሄ ግቢ ላይ የሆነ ሰው ታገኝበታለህ፣ አሪፍ ሰው ታገኝበታለህ። እንደዛውም ደባሪ ሰው ያጋጥማል። ግን ይሄ ትረስት ምናምን ነገር ቢል ለማድረግ ትንሽ ይከብዳል ብዬ አስባለሁ። አሁን ከዚህ በኋላም ገና እኔ ይሄ ዓመት ጨርሼ 2 ዓመት ይቀረኛል እዚህ ግቢ ላይ ማለት ነው። ከዚህ በኋላ እኮ ምን ሊኖረኝ እንደሚችል አላውቅም። በጣም ብዙ ነገር ከዚህ ግቢ ይዤ ልወጣ እችላለሁ። በጣም ጥሩ ሰዎች ከዚህ ግቢ ይዤ ልወጣ እችላለሁ። አይታወቅም። ሊያድግም ይችላል፣ ሊወርድም ይችላል። አንደኛ ነገር ባይዞ ለእንደዚህ አይነት ነገር ችግሩ ዲስታንስ መኖሩ ነው በመካከላችን። አሁን አንተ እንዳልከው ከሱ ጋር የመገናኘት ከካሜራማናችን ጋር የመገናኘት ፕሮባቢሊቲ አላችሁ፣ ግን ከኔ ጋር የመገናኘታችሁ ትንሽ እንትን ያለ ነው። ገባ መራራቃችንም አንድ እንትን ያደርጋል። እንደዚህ ደግሞ ሲቀጥል ሁንዶና ካሜራማን አንድ ትምህርት ቤት የሚገኝ በጣም እስቲ ለአንድ ዶር ናቸው ባይዘው እንደነሱ ነው። አልተለመደም ግቢ ላይ እንደዚህ አልተለመደም። ታውቃለህ ብዙ ጊዜ ከተለያየ ካንትሪ የምንመጣውና እና ግቢ ደስ የሚለው ነገር ምናምን ነገር ብዙ ባህሎች ማለት ታውቃለህ። በትክክል በቃ እሱ ነው። ብዙ ቋንቋ ታውቃለህ ምናምን ነገር ብዙ ቋንቋ ይነገራል ግቢ ውስጥ ምናምን ስለ ወላይታ ብዙ ነግሮኛል ምናምን ነገር ስለሌላው ምናምን ነገር ብዙ ከራያ የመጡ ጀለሶች ነበሩ። ከትግራይ ክልል የመጡ ከአማራ ከኦሮሚያ ክልል ምናምን ነገር
ያን የሆነ ዳይቨርሲቲ ሲኖር ምናምን ነገር ጸዴ ነው የሚሆነው። በጣም ህይወት ምናምን ነገር ጸዴ ነው ማለት ነው። ብዙ የቋንቋ ዳይቨርሲቲ፣ የከለር ዳይቨርሲቲ ምናምን ነገር ፊዚካል ዳይቨርሲቲ እንዲህ ፍሬንድሺፓችን ምንም ያህል እንዲህ አሁን እንደተባባልነው ፓርትነር ፍሬንድሺፕ ቢሆን እናንተ ከአዲስ አበባ ነው የመጣችሁት፣ እኔ ከሐዋሳ ነው የመጣሁት። አንተ በማንኛውም በስራ ጉዳይ ሊሆን ይችላል፣ በቤተሰብ በሆነ ጉዳይ ትመጣ ትችላለህ እኔ ጋር። እኔ ከአንተ ጋር መገናኘት ግዴታ ነው። አንተ ተቀብዬ ለማድረግ እኔ ምንዛው ቴንኪው እሱን ነው የምልህ። እኔም አዲስ አበባ በመጣ ወይ ደብረ ዘይት ብሄድ እናንተ ሁለታችሁን ቡንዶ አለኝ ወይም ጄጄ አለኝ ብዬ እንትን ብዬ በቃ በእርግጠኝነት የሚሄደው ነው። ኢቭን ሌላው ቢቀን አንድ ቀን ሁለት ቀን መቸገር ለኔ አይቀርም። ታውቃለህ ያ ነገር መኖሩ ጥሩ ነው። ያው መጀመሪያ እዚህ ግቢ ስንመጣ ያው ብዙ ቤተሰብ አለ ምናምን ነገር ይሰጡናል ብዙ ነገር። አሁን ያለን ገንዘብና አሁን ያለን ገንዘብ አንድ አይደለም እና እኔ ኢቭን የመጣው ኤርፖርት ላይ ብዙ ያደረኩት ገንዘብ ምናምን ነገር አንዳንዴ አዳዲስ ነገሮችን መሞከር ትፈልጋለህ አይደል? ቼኪን ጨርሼ ቲኬት ሰዓት እስኪደርስ ድረስ በረራ ሰዓት እስኪደርስ በፕሌን ነው የምንመጣው ግዴታ። ከዛ ቼኪን ሰዓት እስኪደርስ ምግብ በላስ ምናምን ብዙ ያደረኩት ብር አሁን እዚህ ግቢ ቢኖር ኤርፖርት ላይ በለው አይገርምም? ፍርፍር 450 ብር ከፍዬ በለው። እኔ ሻይ 60 ብር ፍርፍር 450 ብር በልቼ እዚህ ስመጣ ለውዙ 250 ብር ነው። ለውዝ ቅቤ 50 ብር ጨምሬ ሁለት ገዛ ነበር። ገባ? አሁን ያ ነገር ተረድቼው እኔ ኢቭን አሁን አይደለም እኔ ለወደፊት ህይወቴም በጣም ብዙ ነገር እማራለሁ፣ እንዴት ገንዘብ መያዝ እንዳለብኝ። ገባ? አሁን እኛ ምንም ቢሆን ራሳችንን ማኔጅ ማድረግ ጀምረናል። ገባ? እኔ አሁን ቤተሰብ በወር 1000 ብር ለምሳሌ 1000 ብር ቢልክልኝ ያን 1000 ብር እንዴት በወር ማብቃቃት እንዳለብኝ እኔ ነኝ የማውቀው። ገባ? እችልበታለሁ። መጀመሪያ ሊከብደኝ ይችላል፣ ከጊዜ ወደ ጊዜ ግን አይከብደኝም። ይሄ ማለት ነገ ቤተሰብም ክሬት አድርጌ እኔ ከቤት ልጆች ምናምን ትዳር ምናምን ኖረኝ ደሞዝተኛ በሆን እንኳን አያርገኝ ፈጣሪ ደሞዝተኛ በሆን እንኳን እኔ ቤተሰቦችን ምን አድርጌ ማኔጅ ማድረግ እንዳለብኝ ትንሽ የምትሆን ኤክስፒሪየንስ አለኝ። ገባ? በአንድ ጊዜ እንዲህ ከመሆን ግቢ ውስጥ መምጣት ትንሽ ያበስላል ብዬ አስባለሁ። እንደኔ ፋዘር ምናምን ነገር ወደዚህ ግቢ እንደኔ አንዳንዴ ምናምን ነገር ሙሉ ጊዜ ከቤተሰብ ጋር ምናምን አንውልም እና ገንዘብ ማኔጅመንት፣ ታይም ማኔጅመንት እንድንለምድ ምናምን ነገር ትንሽ የሆነ አዲስ ኃይሉ ምናምን ነገር በጣም ብዙ ነገር ትማራለህ። አንቺ እንዳልሽው ባይዘው ይሄ ከየተለያየ አካባቢ የመጡ ሰዎች ማለት በጣም ደስ የሚል ነገር ነው። ባይዘው በጣም ደስ የሚል የመጀመሪያ አምና ምናምን ነገር ነው ቁጭ ብለን ምናምን ሰርክል ጋር ምናምን ስናወራ ከትግራይ የመጡ ምናምን ነገር ሲያወሩ ስለራሳቸው እኔ ስለመጣሁበት አካባቢ ምግብ ሳወራ እሱም እንደዛ በቃ ሁሉም ሰው በቃ ጸዴ ነበር። በቃ ሁሉም ሰው ስለ ቋንቋ ያወራል እንዴ ምናምን። አንዳንድ ቋንቋ በባህሪው ደግሞ ይዋዋሳል ምናምን ነገር ይሄን ቋንቋ ስትል እኛ ጋር እኮ ይሄ እንትን ነው ኤግዛክትሊ ያው እንደዛ ይባላል። በእንትን ተከራክረናል በበለስና በምንድነው ቁልቋልና በለስ ራሱ ብዙ ሰዓት ተከራክረናል። ቋንቋ ዳይቨርሲቲ ስንት ቋንቋ መናገር ይችላል? እኔ አሁን ላይ በስትክክል 3 ቋንቋ ማለት ነው። ወላይትኛ፣ ሲዳመኛ እና አማርኛ ነው። በቃ ወላይትኛና ሲዳመኛ ሰብስክራይብ አድርጉላችሁ። ታይናቱ ታይሻንቱ አጋት በያጌቲ ጉንዶ ዩቲዩብ ቻናል ሰብስክራይብ ወጥቴ ጉንዶ ዩቲዩብ ሰብስክራይብ አድርጉት ምናምን። እውነት ሰብስክራይብ ይደረጋል። እናንተ ወንድ አማርኛ ነው የምትናገሩት? ኤክስትራ ቋንቋ ምናምን የላችሁ? አደረኛ እኔ አካባቢ የመጣሁበት ብዙ ቋንቋ ይነገራል። ኦሮምኛም አደረኛም ከፍ ሲል ደግሞ ምናምን ነገር ትንሽ ኪሎ ሜትር ከተጓዝ ግን ሶማሊኛም ምናምን ነገር ይወጣል እና ኦኬ ትችላለሽ አንቺ የትኛው ላይ ነሽ? ሁለቱን ተምሬያለሁ። ኦሮምኛ ትችላለሽ? ኦሮምኛ ተምሬያለሁ። አበላሽዋለሁ። ምን ችግር አለ? እኔ አሁን እኮ አንቺ ሌላ እንትን ምትሞክሪ እኔ እንትን ነው ሲጀመር የሆነ አብዛኛው የሸገር ልጅ ምናምን ሲባል በቃ አማርኛ ብቻ ነው የሚችል። ስማ ልክ ነሽ። ከዛ የሆነ የሰፈር ውስጥ ቋንቋ አለ በሰፈር ምናምን ክሬት የምታደርገው የወፍ ሳይሆን አሁን የሆነ ባውራ አይገባችሁም ግን እዚህ ቻናል ውስጥ ገብታችሁ አልባችሁ ሰብስክራይብ ባይለል የሚያልበውን ከካልቡት ማለት እዚህ ቻናል ላይ ገብታችሁ ሰብስክራይብ በተኗን ንኳት ነው ያልሽው? አይ በየሰፈሩ አለ ብዙ እንደዚህ ምናምን ነገር ነው። ብቻ በቃ አማርኛ ነው ሲጀመር የሸገር ልጅ አማርኛ ነው። በጣም አሪፍ ነው። በጣም መልመዴ እኔ አሁን አልጎዳኝም። ባይ ዘ ዌይ በጣም ሌላ እንትን ቋንቋ መልመድ ነገር በጣም ለራሱ ቋንቋ መግባቢያ ነው።
ፈልጌ ያደረኩት ነው። በጣም መልመድ አለብህ። በጣም ደስ ይላል። አልቸገርም። ምን ያውን ቤተሰቦቼ ዘመዶች ጋር ምናምን ሲል በደንብ ኮሚኒኬሽን አለኝ፣ ይግባባቸዋለሁ። እና እንትን ግቢ በጣም የተሸገርክበት ሞመንት ምናምን በዚህ 2 ዓመት ውስጥ ምናምን ነገር በጣም የተሸገርክበት ምናምን በጣም የተሸገርኩበት ያው ላስት ይር ታውቃላችሁ እናንተ ኳስን ስንጫወት ምናምን ነገር ትንሽ በግጭት ምናምን እንትን እግሬ ውልቃት ምናምን የሚባል ነገር አጋጠመኝ። ውልቃት ምናምን ነገር አጋጠመኝ እና 13 ቀን ሙሉ ያው አልጋ ላይ ተኝቼ ነበር። መንቀሳቀስ ምናምን ነገር አቃተኝ። አላቃተኝ። ኢቨን ቤቱን ለመሄድ ፈልጌ ለትራንስፖርቴሽን አልተመቸኝም። ታውቃለህ ጭራሽ እግሬ አይንቀሳቀስም እና ሁሉ ነገሮች በነፃነት ማድረግ አልችልም። በጣም ደባሪ ሲቹዌሽን ላይ ነበርኩ። በጣም እንጃ እንደዚህ ብዬ እነሱ ያውቁታል። ጉዳትን የራሱ በቃ ሁሌ ኳስ በተጫወትኩ ቁጥር ጎዳው ኔማር ስታይል ማለት አትጫወታ። ከዛ በቃ ያኔ ነው በጣም የተቸገርኩት ታውቃለህ። ያው እነሱ ምናምን ባይኖሩ ጓደኞቼ ምናምን ነገር እየመጡ ምግብ እያመጡልኝ ምን እያሉ ምናምን ነገር ነው ያሳለፍኩት። ያ ጊዜ በጣም በቃ በምንም አልረሳውም። በጣም የተቸገርኩበት ሞመንት ያ በቃ ራስን በቃ ሰውነትን በስትክክል ማዘዝ አለመቻል ምን አይነት ደባሪ እንደሆነ በጣም ያስጠላል። በጣም እንግዲህ ይህ ነገር ግቢ ላይ ተማሪ ላይ ባይደርስ በቃ አይታመን። በስመ አብ ተማሪ ግቢ ውስጥ በጭራሽ እውነት። ከዛ በፊትስ ከግቢ በፊትስ እንደዚህ ስትራግል ያደረግሽ ቻሌንጅ ያደረግሽ ነገር እንጃ አለ ብዬ ብዙም ስትራግል አለው ምናምን ብዬ አላስብም። እንደዚህ ብዙም ከባድ ነው። ቡኖ ተሸገርኩበት ያለበት አልሰማሁም። እኔ ምንድን ነበር ተደርጓ ምንም ያደስቲቪው ነው እንትን ነው እኮ 10 ብር እዚህ ግቢ ከመጣ በኋላ ነው። እዚህ የሆነ የመጣን ሰሞን አለ አንተዋውቁ ነበር እኔ እናንተ ነበር ቢጠይቀኝ አይ በቃ የሆነ ሰዓት እኮ ነው እዚህ ልክ እንደመጣ ያው ፍሬሽም ስለሆነ ወጪ በጣም ነው የምናወጣው። ከዛ ብር አውጥተን ምናምን የሆነ ሰዓት በቃ እኔ ደግሞ መላወጣጤ ምናምን እንደዚህ ማኔጅ ማድረግ ምናምን በቃ የሆነ ሁሌም ነው ማወራው እፈልገዋለሁ ምን ብር አወጣጤ ማለት እኔ ብር ዛሬ ሲመጣ የሆነ ነገር ላይ ኢንቨስት ማድረግ ነው እፈልገው። ሙሉ ብሬ እንዳለ ኢንቨስቱ ፔይባክ አለው ይመለሳል። የሚመለስ ትርፍ የሚመለስ ነው እሱማ። ኢንቨስት ካረክ እኮ ይመጣል። ግን የሆነ ሰዓት ባዶ ኪስ ልጠብቅ ትችላለህ። አሁን እንደዚህ ከአሊ ኤክስፕረስ እና እቃ ምናምን ማዛላ ባለኝ ብር እንዳለ ይሄ ምሳሌ ነው። ባለህ ብር እንዳለ ታዝና ከዛ በኋላ ግን እስኪመጣ ምናምን ያው የቺስታ ላይፍ ትኖራለህ። እቃው ያዘዝከው እስኪደርስ ወይ እስኪሸጥ ምናምን ነገር የምትኖራት የቺስታ ላይፍ አለች። ነጋዴም ነበርክ ነው በጎን ለጎን ግቢ ውስጥ በለው ብቻ። ከዛ እንደዛ በቃ የሆነ ሰዓት ብር በጣም አውጥቼ ምናምን የሆነ ሰሞን ባዶ ቀረው። ከዛ በቃ ጭዌ ዲሲቪ ቤት ምናምን የሆነ ይደብራል። ደግሞ አሁን እራት ከበላን በኋላ ከ11 ሰዓት በኋላ ያለው ሰዓት በቃ ዊኬንድ ከሆነ ደግሞ በጣም ትንሽ በጣም ነው ያስጠላል። እሑድ ደግሞ ጭራሽ ግቢውም ጭር ነው የሚለው ምናምን ይደብራል። ኳስ በቃ እኔ ዩናይትድ ደጋፊ ነኝ። አያጅ ምንድነው አንተ ታውቂ አርሰናል ናቸው አውልታቸው ገነርስ ሰከንድ ያሉ ፌቨራይት ነው በቃ እኮ ሰከንድ ያሉ እኔ ላስት ነው። እኔ ድሮ ከአርሰናል ቀጥሎ ሊቬ ነበር የሚመቸኝ። አሁን ሊቬ ዋንጫ እኛን መቀማት ሲጀምር ሊቬ ነው ተውኩት። አንድ ረብ የበለው በ29 ዓመት በኋላ እኮ አንድ ነው እኮ እኛ ሄደን አስጣለን እኮ ላስቲሮ እኛን እኮ አስጣለን። እኛ የሚፎካከረን ነው የምጠላው። ኦኬ ደብርሻላ። ስለዚህ አንተ እኮ ነው ደስ ይለኝ ነው እኮ በላላ ታሪ ለምን ፌቨራይት ሁለተኛ አለውት። እኔ ድሮ እኮ አይፎካከረን። አንቺ የፈለግሽው አርሰናል አንደኛ ሊቬ ሁለተኛ እንዲወጣ ነው የፈለግሽው። በቃ እንደዛም ይሁን ብቻ እኔ አርሰናልን ዋናው አርሰናል ስለሆነ አሁን ሲቲ አይመቸኝም።
በጣም ሙሉ ክለብ ልጠራ ነው ማለት ነው ማለት ነው። የሚፎካከረን ካለ እጠላዋለሁ። ከአርሴናል ተቃራኒ ሆኖ እንዳለ እጠላለሁ። 19 ታያለሽ ማለት ነው ዘንድሮ የሚፎካከረን ከኛ ጋር ከስር ከስር የሚከታተለን ወይ ከላይ ሰንደርላንድ ያለ ቦርንማውዝ አለው ይደብረዋል እነሱ። አንተ እንግዲህ አተረው እግዚአብሔር ውጣ በእናትህ እሱ ይሻላል። አንተም ከአንተ ይሻላል። ዋንጫው እኮ ነው ያልኩሽ። አሁን ባለፉት 5-6 ዓመታት ሲቲ እና ሊቬ ናቸው እኛን ከዋንጫ የከለከሉ። ስለዚህ ሁለቱ አይመችም። በጣም መጣለው ክለብ ነው። እኔ ሲቲ አይመቸኝም። ዩናይትድ በላይ ተጣሏል። ዩናይትድ ማለት የሲቲን ጨዋታ ላይ ዩናይትድ የምጠላው እኮ ደጋፊ ኢትዮጵያ ውስጥ ብዙ ዩናይትድ እና አርሰናል ብዙ ናቸው። ያ ሲያሸንፍ ያወራባል፣ ይሄ ሲያሸንፍ ያወራባል። ብሽሽቅ ውስጥ ገባለ ዩናይትድ አርሰናል ነው። ግን መቼም ነው ማንግባባው። ስለዚህ አይደለም አንግባባም። ስለዚህ ዝም ብለን አሁን የሚያግባባን ነገር የለም እኮ ሲጀምር ነው እናንተ እሱር እኮ ነው 13 ስለዚህ ለ20 ዝም ብለን እንተዋለን እንጂ አንግባባም። ስለዚህ እንደዛ ነው። ደጋፊ ምናምን ስላለ ነው እንጂ እንዲህ በኖርማል ሲቲ በጣም ነው የምጠላው። አይ እንደዚህ ዝም ሲል ምናምን ነገር ዲቤቱ ስሙ ጋር ያደረኩት የኔንተም ስታንዳርድ አይ ስለሆነ አይደለም። አይ እንዲህ በጣም የሚያስጠላማ እኔ የምጠላው ሊቨርፑል ነው። በጣም የሚደብረኝ ሊቨርፑል ነው። እሱ እንዴ ሊቨርፑል ደስ ማይል። እኔ ደግሞ ሲቲ አሁን እንዳለ ፔፕ መጥቶ ሊጉን ፋርመርስ ሊጉን ስላደረገው እና ዋንጫም ደጋግሞ ስለቀማል ሲቲ በጣም ነው የምጠላው። እኔ ክለብ መጥላት እኔ ሊቨርፑል መጥላት የሆነ ነገር ጥላቻ ይኖራል ምናምን ነገር እኔ አርሰናል ነው በጣም አርሰናል ነው ዳሉ አርሰናል ስለደክ ሌላው መጥላት የለብህም። እሱ ልክ ነው። አንዳንድ ሰው ግን እኔ እንደዛ የለም። ሊቨርፑል ግን ያስጠላል። ሊቨርፑል ያስጠላል። የምር ሲሪየስ ሊቨርፑል ደባሪ ነው። እኔ ሊቨርፑል መቼ ነበር ካሜራማናችን ይረዳዋል ያስማነው። ካሜራማን ዩናይትድ ፋን ነው። ኳሳይ ብራይተን ዘንድሮ ደስ ብሎኛል ነኝ እኔ መጣላው ምናልባት ግን እኔ ከድሮቹ ምናምን ነገር እንደሚችለው ክርስቲያን ፓላስ ምናምን ነገሮች ይመችኛል በጣም ፓላስማ ድሮ ቼልሲ በሞሪኒዮ ጊዜ ምናምን ነገር እነ ድሮ ቼልሲ ሲጀመር እኮ በናዛርድ ሰዓት ራሱ አሁን እኔ ኮሽሊኒ ምናምን ዲሞሪያል እንደደብሮ 6 ሸውዶ ያላቸው ምናምን የኔ ፌቨራይት ፕሪሚየር ሊግ ተጫዋች ነው ኤዲን ሃዛርድ ነው። ሃዛርድ ጀግና ነው። ተጫዋች ነው ሙሉ ስለ እነሱ አይነት ተጫዋች ነው ሙሉ እንደነ ኮቲኒዮ ብራይም ሃዛርድ ጀግና ነው። ጂጂ ኮቻ የት ነው ጂጂ ኮቻ ያላቀው ናይጄሪያ ስማ ሪታየር እንዳደረገ ማለት ነው። እሱማ የድሮ ሰው ነው እኮ ግን የት ነበር? ሮና ቦልተን ተጫውቷል። ፒኤስጂ ተጫውቷል። ቦልተን ተጫውቷል። ፒኤስጂ ማለት ነው። ፒኤስጂ አሁን እዚህ ግቢ ላልገቡትና ካንቺ በታች ላሉት የሆነ ምክርና ነገር አለሽ? ካሳለፍሽው ኤክስፒሪየንስ ምናምን ነገር ምን አለ መሰለሽ የሰው ልጅ ግቢ ቢመጣ ይጠቀማል እንጂ አይጎዳም። ባይዘው ብዙ ነገር አሁን እኔ በመምጣቴ በጣም ተጠቅሜያለሁ። እኔ አልተጎዳውም። ብዙ ነገር ይማራሉ ብዬ አስባለሁ። ግን መጀመሪያ ሲመጡ በጣም ይሄ ሶሻል ሚዲያ ላይ የሚያዩትን ነገር ኢማጂን አድርገው እንዳይመጡ ታውቃለህ። እዚህ የሚያዩትና የሚጠብቃቸው ነገር ነው ዘሴም በቃ ጭራሽ የማይገናኝ ነገር ነው። ብዙ ስትራግል እንዳለው ብዙ በቃ ውጣ ውረድ እንዳለው ምናምን ነገር አምነው ከመጡ ምንም የሚከብድ ነገር የለም። ሲጀመር አላማ እስካለ ድረስ የትም ብትማር ችግር የለውም። ግን ግቢ በደንብ አድርጎ ይቀርጻል፣ በደንብ አድርጎ ያስተካክልላል። ግቢ ባይ ዘ ዌይ ግቢ ስትመጣ ሁለት ወይ ነው፣ ወይ ትጠፋለህ ወይ ትለማለህ። ሁለት መርጣ ነው የምትገባው። ከዛ በቃ በእጅ ነው ያለው። ምን አልጀለስ ወይ ወራባን ምን ያልሽ ወይ ያልተባለች በቃ ወይ በቃ እንትን ትላለህ። ጥሩ ባህሪ ትወጣለህ ወይ መጥፎ ባህሪ ትወጣለህ። እያየን ነው አይደል? በዙሪያችን በጣም በልጅነት የገጠመሽ የሆነ አስቂኝ ገጠመኝ ምናምን ከፋሚሊ ከማዘር ጋርም አረን እንጃ ጎንዶኔ የለም እንደዚህ እንደ አሁን ዮኒ ምናምን ዮናታን ወቾ ጉር ላይ ተሻለ የሆነ ዛሬ አሁን የነበረው ገጠመኝ ምናምን ነገር አንዲ እቃ እንዳነካ ተበለ ምናምን ሄደ የተወጣው አረንት ምትማት ነው ነው አረን ምት ምናምን ነው እንዴት መሰለሽ ባይዞይ ቤት ውስጥ እንዴት ለምንም ቢሆን ልጅ ነን እኛ። እኔ አሁን
እንዴ ቢልንገር ፋዘር የሚበላው ፋዘር አሁን ስራ ሲል የሚሰጠው ምግብ አለ። ለኛ የሚሰጠው ምግብ አንድ ይቅርታ ማዘር ግን ይቅርታ ግን አንድ አይደለም ታውቃለህ። ከዛ ይጣፍጣል እሱ በቃ የፋዘርም ሁላችንም በቃ መብላት እንፈልጋለን። እና አንድ ቀን ጠዋት ተነስቼልህ በሌሊት አስተካክላ ምናምን ነገር ሱቅ ወጥቼ ገዝቼ ልምጣ ምናምን ብላ አታውቅም ብዬ ከፍቼ ቀመስኩ ታውቃለህ። ትንሽ በልቼ ጠበኳት እና ስትመጣ የሆነ ተነካክቷል ማለት ነው። እሷ መብላቴ ሳይሆን የደበራት ያው ልጅ ነበርኩና ድስት ውስጥ እጅ ምናምን ስትከት የሆነ ጠረን ይኖረዋል ስሜ ምናምን እና እኔ እንዳታየኝ ዝቅ ብዬ ታጠብኩ ታውቃለህ። ፊቴ ምናምን እየደባበስኩ ነው ወደ ስር ዝቅ ብዬ ማለት ረገጠችኝ ከኋላ ማለት የምሬን ነው ስልህ በዩኒፎርም ነኝ ትምህርት ቤት ልሄድ ተዘጋጅቻለሁ። አፈንድጄ ስልህ ተንከባለልኩ በቃ ረገጠችኝ። ሁሉም ሞመንት አላቸው ሀገር አንዳንዴ ላመጣት ምናምን ብዬ ሩጣ ትቀርበኛለች ኬርኪ ብስባል ምናምን ትባላለህ። ማስፈራሪያ የትረስት ኢሹ የሰው ማመን ያቆምኩት በማዘር ማማሰብ ብዙ ነው ችግር የለም። ለራስህ ዱላ አታውቅም ይዘና ተብለህ ምናምን ነገር እስኪ ይዘናችን ተብዬ ተለብልቤ ያውቃለሁ። እኔ ለሲስተር ለታናሽ መስሎኝ ስለምታናደኝ ለእሷ መስሎኝ ይዤ ስሄድ ለእኔው ነው ታውቃለህ። ብዳውን ይዘህ ሄደህ በመጥረጊያ ምናምን ነው መጥረጊያዎች ስስ ናቸው እውነትን ነው። በጣም ከባድ እኔ ነው። አንዴ ገብቼ ብትገርፈኝ ብላ የለበስኩት ነጭ ቲሸርት ነውና ይቆሽሻል አውልቃለችኝ። ገባ ይቆሽሻል አውልቀውና ምናምን ነገር ደራርበህ ከሄድክ አለቀልህ። ቦክስ ነው ከደራርበህ ምናምን ነገር እኔ ነግሬሃለሁ። ማዘር ትንሽ እንትን ነች ነችና ይዛኝ ከፋለ ጭራሽ እንዴ ልትመታኝ ነው እንዴ? ሊመታኝ ነው። አደገ ጎረመሰ ትባላለህ። እኔ ላይ እጁን አነሳ ምናምን ደስ ይላል። መረገጤን መቼ መረሰው ክርብት እንዲህ ተከለበጥኩ በቃ። ከዛ እኮ አበላችኝ መልሳ ነክተዋል ብለዋለች። እውነት በላሁት። ፋዘርም ጥሎ ሌላ ተሰራ ግድ ነው። እኔ ተመትቼም ያዋጣል ግን ምግቡ ይጣፍጣል። ተመትቼም እኔ አልከፋኝም። የዛሬ 5 ዓመት ወይ የዛሬ 10 ዓመት ምናምን አቤኔዘር ምን ላይ ተጠቆ ላይ ስለዚህ ምን ፕሮፌሽን ላይ ምናምን አሁን ባለበት ዲፓርትመንት ወይ ደግሞ ከተለው እኔ እንጃ እንደኔ በተማርኩበት ሰራለሁ ብዬ አላስብም። እንደኔ ሰራለሁ ብዬ ተስፋ አላደርግም። ቅድም ተቀጣሪ መሆን አልፈልግም። ያው ኒንጃ ተቀጣሪ መሆን አልፈልግም። ምክንያቱም እኔ አይቻለሁ ታውቃለህ፣ በዙሪያዬ በአካባቢ ብዙ ተቀጣሪ ሰዎች አይቻለሁና እንደኔ ወር ጠብቆ የሚበላ ሰው እኔ እንጃ በጣም ላይፍ ለሱ በጣም ከባድ ነው። እኔ ወር ጠብቆ ከሚበላ ሰው የራሱን ነገር እየገዛ ትንሽም ነገር ብትሆን ራሱ የሚያስተዳድር ሰው ይሻላል ብዬ አስባለሁ እንደኔና አፍተር 10 ይር እንደ እግዚአብሔር ፍቃድ እንግዲህ እዚህ ሀገር ባልኖር ደስ ይለኛል። ከሀገር ውጭ ኢትዮጵያ ውስጥ ሰርቼ ለመኖርማ እንደ ኢትዮጵያ የሚመች ሀገር አለ እንደ ተፍተፍ ብዬ በመጥቼ የራሴ ነገር ኖሮኝ ደቡብ አፍሪካ ከበርበሎ ነው። ደቡብ አፍሪካ ብል የሆነ እና ያው ዩናይትድ ስቴትስ ካናዳ ሊሆን ይችላል ብቻ በቃ ኤሮፕም ሊሆን ይችላል። የሆነ ጊዜ ባይዜ ካናዳ ኤምባሲ ገብቼ የመጣሁት ፌል አድርጎብኝ የኮቴ ከፍዬ ወጥቻለሁ። አታውቁም ይሄንን አይደል? መናገር ምናምን ሳይሆን ደባሪ ነገር ነው ታውቃለህ። ጀመረው ማስታወስ አልፈልግም ይደብረኛል። አለፈ አንዴ ምናምን እንደው ጀመሪ ባይዜ እንደምታስቡት አይደለም። ኤምባሲ ውስጥ እንደምታስቡት አይደለም። በጣም ነው የሚያስፈራው። ካናዳ ኤምባሲ በአልፍ ያለው በጣም የሚያስፈራው ቋንቋ ነው ምንድነው? ቆይስ እንደዛ ነገርም ሆነ ታውቃለህ። በደንብ እኔ ራሴን ልገልጽላት አልቻልኩም ታውቃለህ። እዛ ያለ ሰው ምንድነው ምናምን ነገር አለችኝ ታውቃለህ። የምትለው እኮ ይገባኛል። ሲጀመር ብዙ ጊዜ ይደጋግሙታል። ስለዚህ የሆነ ሸምድደው ምናምን ነገር ነው የምትገባው። ግን በምን ኬዝ ነው ማለት በትምህርት ነው በዘመድ ነው? በትምህርት ነው እንጂ ስኮላር በራሴ እንትን ማድረግ ትችላለህ፣ አፕላይ ማድረግ ትችላለህ እኮ 8 10 12 እኔ 12 ምናምን ብዬ ነው የሄድኩት። ብቻ ሰው ነው ፕሮሰሱን ያደርገልኝ። ለኢንተርቪው ሄድኩት፣ ተባረርኩ።
በዚህ እንደፈለከው አታወራም። እንደምታስበው አንተ አሁን ያስረዳሉ ምናምን ነገር ዮኒ ሲላል እንደ እሷ ስትፈቅድ ነው የምታወራው። አረንጓዴ ሲበራ ታወራለህ፣ ቀይ ሲበራ ዝም ትላለህ። በቃ ሶስት ተከራይቼ ሂጅ ምናምን ነገር በላ አንቺ ተው በእናትህ ፓርዶን አንቺ ፓርዶን አንቺ ሳ አይ ኖ በዚህ ጀስት ትላለች። ሴት ነች። እኔ በቃ ስታምር ደግሞ አንተ ማሰለ እንትን ሳይሆን በጣም እንትን ነች። አምብል የሆነች ሰው ነች። እድል ነበረኝ ባይዘው እንዲህ ሲያወሩ ምናምን ነገር እሷ ጋር መሄድ ሰው ብዙ ጊዜ አይወድቅም ምናምን ነገር ይባላል። ለካ ጭራሽ እየዘቀጥኩ የሆነ በጣም ሎንኩ ሰው ነኝ ማለት ነው። እሷ ጋር ሄዶ ያላለፈ ሰው በጣም እንትን ነው በቃ አያውቅም ማለት ነው ተባልኩ። መጀመሪያ አልተፈተንሽም? የሆነ አይኤልቲኤስ ምናምን ቶፍል ሰው ነው የሚፈተንልህ። እዛ ብር ይኑር አንተ ለኢንተርቪው ብቻ ነው የምትሄደው። ኧረ እውነት ጎናውን አንቺ መመለሱ ነው የከበደሽ ወይስ እሷ የምትለውም አልገባህም ነው? እሷ የምትለው እንዴት አይገባኝም ወንዶ አንቺ ማውራቱ አታወራም ሲል ያስፈራል። ሲጀመር ቦታው ቆይ ለትምህርት ብለህ ሄደህ እኮ ደግሞ ቋንቋ ያ ነገር ለስራ በስራ አፕላይ ባደርግ ኖርማል ምንም ይሄን ያህል እንትን አይኖርም ታውቃለህ። አልገባውም እኮ ግን ዝም ብዬ እኮ ለጭዌ እኮ ነው። ኧረ እባክሽ አልገባውም እኮ እሷ ላይ ካናዳ ኤምባሲ ገብቼ ተባረኩ ብለህ በእኔ ልትሰራ እዛ ዮኒ ስታይል ነው የሚመስለው፣ ግን እንከተዋለን። ምኑን የሆነ ሱፐር ፓወር ቢኖርሽ ማለት ስፓይደርማን፣ አይረንማን ምናምን የሆነ ብቻ አንዱ የትኛውን ነው እንዲኖርሽ የምትፈልጊው? መጀመሪያ እኔ ሀልክም ብሆን ደስ ይለኛል። ከዚህም በላይ ያው ግብዳ ምናምን ነገር ደስ ይለኛል። እንዲህ ሳነሳ ምናምን ነገር ደስ ሲል በቃ እኔ 85 ነኝ። 85 አብረን ነው የተመዘነው። አንቺስ 60 ምናምን ነሽ? አንቺስ? እኔ 63 ትበልጠዋለህ። እሱ እኮ እስኪ ቁመት ብቻ እኮ እኔ እንጃ። አንተ እኔ ቦርጭ አለኝ እኮ አባቱ ምን ሆነ? ቦርጭ አለኝ። ቦርጭ ስሙን ቀየረ እንዴ? አንተ ሜትር ከስንት ናት? ከ65 በታች ከ60 እስከ 65 ከዛ ከ50 58 ምናምን የምትሆኝ ነው ሜትር ከ58 እስከ 59 60 እኔ 72 ነኝ። ስንት አንተ ስንት ነህ? ከ60 እስከ 65 63 ምናምን በጣም ችግር ውስጥ ወይ ሀዘን ውስጥ ሆነ ግን ስታየው ወይ ስትሰማው ሊያስቅህ ምናምን የሚችል ነገር የሆነ ሀዘኑ የማይሆን ስሜት ውስጥ ሆነ ግን የሆነ ነገር ሲመጣ ሊያስቅህ ወይ ሊያስደስት የሚችል ነገር የሆነ ስለ ከዛ ስሜት የሚያወጣኝ ነገር የፈጠነ ኤቭሪዴይ ጋድ ዊዝ ሚ መሆኑን ሳስብ በቃ ምንም ነገር አይደለም። ያንን ነገር ቲንክ ሳደርግ ምንም ነገር ቢሰማኝ ስትሮንግ ያደርገኛል። ገባ? አሁን ለምሳሌ እዚህ ግቢ ውስጥ በጣም ብዙ ነገር አጋጥሞኝ ሊሆን ይችላል። በጣም ብዙ የማይሆን ሁኔታ ላይ ወድቄ ሊሆን ይችላል። በጣም ስለ ደስ የማይል ስሜት ሰምቶኝ ሊሆን ይችላል። ግን ከፈጣሪ ምን አብሮኝ እንዳለ ሳስብ በቃ የሆነ ስሜቴ ጠንከር ይላል። ገባ? ያ ነገር ነው ብቻ ያው እንደዛ ነው። ሲከፋይ ምናምን ነገር እሱን ነው የማስበው። ቸርች ምናምን ትሄጃለሽ? አዎ ደስ ይለኛል። በቃ በጣም ቤተሰብ አጠገቤ ለማክሽሊ ምናምን በቃ ሙስሊሙ ደስ ይላል። ግቢ ውስጥ አንዳንድ ነገር ነው። ሙስሊሙ በእምነቱ ጠንካራ ነው። ዩኒቨርሲቲ ውስጥ ላይፍ ዊዛውት ጋር በጣም ዲፊካልት ነው። በጣም ትቸገራለህ በጣም ምክንያቱም አሁን እንግዲህ ከኛ ክርስቲያኖች እንግዲህ እኔ አባታችን ነው ፈጣሪ እንጠይቀዋለን ይሰጠናል አይደለ? እናት አባቴ በዙሪያ የሉ። እሱ ደግሞ ከእናት ከአባቴ በላይ ቅርብ ነው። ሶ ስለዚህ ምንም ነገር ካለ አስባለሁ። ከማስበውም በላይ ቢሆንልኝ ደስ ይለኛል። በቃ በጣም ደስ ጥሩ ላይ ነው ብዬ አስባለሁ። እሱ ሀሳብ የመጣልሽ ግቢ ከገባሽ በኋላ ነው ወይስ ድሮም ነበረ? እንዴት መሰለ ድሮም ነበረ፣ ግን አሁን ባለው ልክ አይደለም በፊት የነበረው። እዚህ ከገባው በኋላ በደንብ ወደ ፈጣሪ እንድቀርብ በጣም ረድቶኛል። በቃ ብቻ በጣም ቀይሮኛል። በጣም እዚህ ከመጣሁ በኋላ በጣም ተሻሽያለሁ። እዛ ያለው ምክንያቱም ሁሉን ነገር ቶሎ የማገኝበት ነገር ላይ ስለነበርኩ ከፋሚሊ ጋር ነበርኩ። ያለሁበትም አካባቢ ብዙ በቃ የሚያስቸግር አይነት ቦታ ላይ ስላልነበርኩ እንዲህ አሁን እዚህ ቦታ መጥቼ እኔ መቸገሬ ምናምን ነገር ከፈጣሪ ጋር ያለኝን ሪሌሽን በጣም ትንሽ በቃ የሆነ እንዲጠነክር አድርጎታል ማለት ነው። እና ኢቭን እኔ ሀገር ቤት እያለሁ ብዙ ጊዜ ቸርች የምሄደው የለኝም፣ ግን አሁን እዚህ በሳምንት 2 ቀን 3 ቀን ግድ ነው። ኮመን ነው በቃ ጭራሽ ማይቀር ነው ማለት ነው። ከቤተሰብ ስለምርቅ ምናምን ነገር እኔ ራሱ እዛ የሆነ
አልሄድም ብዙ ጊዜ ወይ ውድ ነው የምትሄደው ወይ ደግሞ ከስንት አንድ የሆነ ፕሮግራም ሲኖር ምናምን ነው ቸርች የምትሄደው። እዚህ ግን በቃ ሆነ ሁሌም ነው የሚሄደው ቤተክርስቲያን። ደስ ይላል በጣም ስሜት ነው መንፈስ ይታደሳል። እናንተ ደግሞ ምናምን ነገር እዛ ከቤተሰብ ምናምን ስልክ ምናምን ማኒ ማኔጅመንት ላይ እንዴት ነው? እዛ እያለሁ ነው እዚህ ነው በቃ ሁሌ በፋሚሊ በሚሸጠኝ ነገር ነው እንትን የምለው ግን ያ እንትን ነኝ ቢያስ ሳይድ ኢንካም ምናምን ነገር ከፋሚሊ ውጭ ያው የለኝም እንትን ነኝ። ጓደኞቼ ምናምን ነገር አሉ እዛ ትንሽ ስራ ምናምን ስለሚሰሩ ከነሱ የተወሰነ ነገር እንግዲህ አንዳንዴ መፈላለጥ ምናምን ግድ ነው። ፍሬንዶቼ ምናምን ነገር አንዳንዴ በጣም ደስ ይላል። በቃ እንዴት ነው ያስፈልጋል ምናምን ብሎ ሲጠይቀኝ ያለው ስሜት በቃ ለምን ትንሽዬ ብር አትሆንም? በቃ ያ ሰው አንተ በእኔ አሁን በፊት ሰው ይለናል እንጂ የስጦታ ትንሽ ትልቅ የለውም ይባላል እንጂ አሁን ለምሳሌ በፊት ላይ አንተና እሱ ሰዓት እሱ ሰጥቶኝ አንተ ደግሞ ትንሽ ነገር ብትሰጠኝ እሱ ለኔ ስፔሻል ሰው። አሁን ላይ ግን የአስተሳሰብ በቃ ማቹሪቲ ይመጣል። በቃ አሁን ያ ነገር የለም። ማይሆኔ አንተ የምትሰጠኝ ነገር ሳይሆን ለኔ ያሰብከውን ነገር ነው። ገባ? በቃ ስልክ ባይዞ ድምጽ ይናፍቃል። አንዳንዴ ከሰው ጋር ማውራት ምናምን ነገር ብቻህን ስትሆን ስልክማ አሁን ምክንያቱም እኛ ለምሳሌ ሶስታችን አንድ ዶርም ውስጥ ብንኖር አንተ የሆነ የምትሄድበት የራሱ የሆነ ፕሮግራም ሊሆን ይችላል። እሱ ብቻ የሚቀርበት ታይም አለ። ገባ? በዛ ሰዓት ሰው ደውሎ ሲያስታውሰኝ ያለው ስሜት በጣም ደስ ይላል። ኧረ ሲደወል ራሱ አንዳንዴ እኮ በቃ ኢቭን የሆነ የረሳው ማጠብቀው ሰው ምናምን ነገር ሲደውልልህ የድሮ ጀለስ በተለይ ክላስ የተማርከው ደስ ይላል። እንዴት ሆንክ እንዴት ነው ምናምን ብሎ ሲጠይቁ ያለው ነገር በዚህ አጋጣሚ በቃ ደውላችሁ ምናምን ነገር ጠይቁን፣ ዝም አትበሉ። እኛ ብቸኛውን አዋሩን ሰፖርት አድርጉ። ብር እንዲሆን ባይኖራችሁም ደውሉ። ዩኒቨርሲቲ ውስጥ ያው እንግዲህ ትምህርት የምንማረው ሁላችንም በነፃ ነው። እንግዲህ ሌላ የምናወጣው ወጪ የለም፣ ምግብ ብቻ ነው። ካርድ ቤተሰብ ነው። ካርድ ላለመሙላት እጥራለሁ፣ ምክንያቱም ሲያስፈልገኝ ጠይቃቸዋለሁ። እንደዚህ አይነት ነገር አንዳንዴ ዲል የሚባል ነገር አለ። ከቤት ስመጣ የሚሰጠኝ ብር ለዚህ ነው የማውለው። ስለዚህ ለካርድ ማውጣት አልፈልግም። ተማሪና ኢንተርኔት ሊያስፈልግ ድምፅ ሊያስፈልግ ይችላል። ክላስ መኖር አለመኖሩን ከአንድ ሰው ከሁለት ከሶስት ሰው ላጣራ እችላለሁ። ብዙ እሱ ውስጥ እኔ የለሁበትም። ኔቨር አልጀመርኩም፣ ልጀምርም አላስብም። ምን አለ መሰለህ ሪሌሽንሺፕ ምን አለ መሰለህ እኔ ይቅር ምናምን ነገር እኮ አይደለም። ምን አለ መሰለህ አሁን እኔ ገርል ፍሬንድ ቢኖረኝ ከእሷ ጋር እንግዲህ ብዙ ነገር ሼር መደራረግ አይቀርም፣ በሀሳብም በምንም ነገር እና አንድ ነገር ከመወሰኔ በፊት ምክንያቱም የምታውቀው ነገር ከሆነ ገርል ፍሬንድ ከሆነች ማማክርበት ፕሮባቢሊቲ ሞር ነው። ገባ? አንድን ነገር በአንድ ሳይድ ከማየት በሁለት ሳይድ ማየት የተሻለ ነው። እኔ ከማየው ይልቅ እሷም ታያለች። ነገሮችን የምወስንበት መንገድ ሁለት ሆነ ማለት ነው። ገባ? ሌፍት ራይት ብዬ ነው ማየው። አሁን እኔ ብቸኛ ስሆን እንደሆነ ላይክ ፊት ለፊት እንደ ፈረስ ምናምን ታያለህ አንዳንዴ። እሷ ግን አብራኝ ስትኖር ይህንን ነገርማ እንዴት ባደርግ ይሻላል ምናምን ብዬ አድቫይስ ብጠይቃት ይሄ እንዲህ ብታደርግ ይሻላል፣ ይሄ እንዲህ ብታደርግ ይሻላል ካለችኝ ከኔ በተሻለ ይልቅ ከእሷ ጋር አብሬ ሰውን የምወስናቸው ውሳኔዎች ሰክሰስፉል ያደርጉኛል ብዬ አስባለሁ። ቢኖር የተሻለ ነው፣ ግን ያው በሊሚት ምናምን ነው አለ አይደል? አሁን አንተ እንዲኖረኝ እፈልጋለሁ አላገኘውም ነው ወይስ ግቢ ውስጥ ካለው ድረስ አልፈልግም? ኖ ወይ ይሄ ቅርጥ በዚህ እንዳትጠይቀኝ ድንገት አይታ አይፈልግም ብላ ምናምን ትብትልስ አንተ እኮ ያንተ እኮ ነው አንዳንድ እንትን አይደለም ሪሌሽን ምናምን ነገር አይደለም። ጥብቅ ብሎና ባንዴ ተላሰር ባው ካፌ ሲገቡ ሲጎራረሱ ምናምን አሁን ካፌ ምግብ ምናምን ሲጎራረሱ ምናምን ነገር የሆነ አንድ ላይ ሲቦክ ሲያደርጉ ምናምን ነገር ታለ ምናምን ነገር ስታየው ምናምን ነገር እኮ ካፌ ምግብ የሚጎራረሱት ይገርሙ ፍቅራቸው እነሱ ባይዘው ሃይ ነው። የካፌ ምግብ የሚጎራረሱ ሰዎች ምንም አይለያቸውም። የካፌ ምግብ ያቆራኘው እሱ ማንም ሊለያቸው በጣም የካፌ ምግብ በጣም ኃይል ያለው የካፌ ምግብ እና ምን ነው ታውቂያለሽ? ችግሩ ምናምን ያንን ምግብ ደግሞ ቢደግሙ ሰዎች አሉ። አክቹሊ ይቅር ቁረጣ አንተና ቢደግሙ ሰዎች አሉ ይላል እንዴ? አብዛው ምናባ ለገምተ
አሁን ለምን ይሄን ሐሳብ አልፈልግም ነው ወይስ ባገኝ አልጠላም ነው? ቺክ እዚህ ወይ ለትምህርት ነው የመጣሁት አልፈልግም ወይ ደግሞ እንደ ፈጣሪ ፍቃድ ነው የሚሆነው። አንተ እኮ አንዴ ፍላጎት ከሌለ ፈጣሪ የሆነ ጫና አታርግም። ልክ አንዳንዴ አጋጣሚዎች ወደ አንተ እስኪመጡ ከመጠበቅ እነዛን አጋጣሚዎች ክሬት ማድረግ ያ ነገር ወደ አንተ ይመጣበት አንዳንዴ አጋጣሚዎችን ከመጠበቅ ይልቅ እነዛ አጋጣሚዎች ወደ አንተ እንዲመጡ ክሬት ማድረግ ጥሩ ነው። ገባ እስኪመጡ ከመጠበቅ እኔ ስለ ኢምፖርታንት ነው ብዬ እንኳን አስብ። ያው ሪሌሽን ታስባላችሁ እንደዛ ኢምፖርታንት ምክንያቱም ብዙዎቻችን እዚህ ግቢ ውስጥ ያለ ነው ከአንድ አካባቢ መጣ ሰዎች አይደለም። በማከላችን ብዙ ዲስታንስ አለ፣ ብዙ ነገር አለና እኔ አሁን ብሬክ ላይ 3 ወርና 4 ወር ብንቆይ ምን ልሆን ነው? ገባ እንደዚህ አሁን እሱ እንዳለው በአንድ ጥላ ስር ካፌ ምግብ ተጎራርሽ 4 ወር በጣም ከባድ ነው። ሴንሱ ገባ ስትለያይ ምናምን ነገር ግን ታዲያ ወርክአውት ሲያደርጉ አይቻል በጣም የተዋወቀ ነው ምናምን ግን ከመቶ በጣም ትንሽ ፐርሰንት ነው አይዞህ እነዚህ እነሱ ምና ራሱ እዚህ ኢንፎርማቲክሶች ምናምን ተጋብተዋል ምናምን አሉ ወሬ ሰማ። እዚህ ቺካሞች ነበሩ ከተመረጡ በኋላ ተጋቡ። ይከሰታል እንደዛ አይነት ነገር የመፈጠር ፕሮባቢሊቲ ትንሽዬ ነች እኮ ነው። ገባ እነዛ አጋጣሚው ትንሽዬ ነው እንጂ እንትን ሳይሆን ስለዚህ አሁን ያንተ መልስ ነው ሪሌሽንሺፕ አልነበርኩም አልገባም ነው አክቹሊ የለም ጭራሽ ግን ወደፊት አይታወቅም። ምክንያቱም ስለወደፊት አውራት ነገም ላንኖር እንችላለን። አስፈላጊ ነው ብለህ ታስባለህ? አታስብም? ኢምፖርታንት አይደለም፣ አስፈላጊ አይደለም ጭራሽ። ቢኖር ይሁን ካለ ከመጣ ይምጣ ካልመጣ አይምጣ ነው አስፈላጊ አይደለም። በቶታሊ አስፈላጊ አይደለም። እዚህ እስካለው ድረስ ለትምህርት ነው ይመጣ ቢኖር አትጎዳም፣ ግን አስፈላጊ አይደለም። ስለ መንሴ እንትን ሊያነጋግር ይችላል፣ ግን ተረድተኛል። በቃ አይደል? እንደዛ ነው። በቃ በዚህ ሄደሽ እንዲገባሽ በቃ አንዳንድ ካፕሎች ምናምን ነገር አዛን ሄዱ ይችላል። ደግሞ አንዱ ጀነሱ ካፕሎች ምናምን አንዱ ወራ ፖድካስት በኋላ ላናገኘው እንችላለን። ፈዋ ምናምን ይመቸኛል ምናምን ብለሻል ምግብ እና እዚህ ፍሬሽ እያለን ስንመጣ እዚህ ፍሬሽ እያለን ስንመጣ ልክ ያው ወደ ካፌ ምናምን ነገር ስንገባ የነበረሽ ምግቦቹ ላይ ሆናላ የመጀመሪያ ሲሆን ምናምን ሪአክሽን ምናምን ነገር እንዴት መሰለሽ? መጀመሪያ ጊዜ ስመጣ ከሌሎች ተማሪዎች ጋር እኩል አልነበረም ግቢ የመጣሁት። በመረጃ መዘግየት ምክንያት አረፋፍጄ ነበር ግቢ የመጣሁት እና ቀጥታ የመጣው ቀን በ7 ሰዓት በረራ መጣሁ። እዚህ 8 ከምናምን ደረስኩ። ከዛ 11 ሰዓት ተኩል እራት ገባሁ እና ድፍን ምስር ነበር የበላሁት። ፈርስት ታይም አረሳም። ምንም ድፍን ነበሩ ትንሽና ስለ እንደፈራሁት አይደለም። ኢቭን 2 ጭልፋ ነው የበላሁት። ሰታይ ምናምን በቃ አይሆነ እኮ የመጣን ሰሞን ድፍን ምስር ነበረች እና በዛ ነገር እሱን በልቼ ለሳምቡሳው ድፍን ምስር እሱን በልቼ እንዲህ ሆነ ሁሌ ብዙም መጥፎ አይደለም ብዬ ነበር ያሰብኩት። ለካ ያን ቀን እኔ የመጣሁት ቀን የሳምንቱ ምርጥ ቀን ነው ምናምን የሚባለው ቀን ነው። ታውቃለህ ሱፐር ዴይ የሚባለው ቀን ነው ለካ ይመጣ። ከዛ ኔክስት ዴይ ሽሮ ምናምን ነገር ዋሪ የሆነ ሽሮ ምናምን ነገር በላው። በቃ ካፌ ላይ የሆነ ቢርሊዮን ኤክስፒሪየንስ ይዘህ ምናምን ወተራይ ምናምን ነገር ዝሆን ነገር ነው ዝሆን አይ እንዲህ ከጓደኛዬ ጋር እየበላን እንዲህ ዝንብ አግኝቼ በጣም ጉርሽ ለትንሽ ታውቃለህ እንዲህ ያነሳው በቃ መጥቆሩን አይቼ ምንድነው ብዬ ምናምን እዚህ ምግብ እንትን ብዙ ምትምን ሰው አይደለም እኮ ባየ የምጠነቀቅ ሰው ምናምን ሆኜ ሳይሆን ያን ቀን በቃ አየሁት። እንዲህ ልጎርሰው ብለህ ዝንቡን ያነሳው ያም ፍልቱ ዝንብ የሸኖ ቤቱ ዝንብ ነው መሰለኝ። በጣም ግብዳ ዝንብ ታውቃለህ። ከዛ ሳቀችብኝ ጓደኛዬ ማለት ስቃብኝ። ለካ እሷ ላይም ነበር ታውቃለህ። ጎርሰው ምላሽ ታውቃለህ ነጭ ሽንኩርት አለው ዛሬ ወጣለች። የምሬን እኮ ነጭ ሽንኩርት አለው ዛሬ ወጣለች። ዝንብ ማግኘቴን ረሳሽው አልኳት። ከዛ ይዛ ወጣች። በቃ አንዳንዴ ዝንብ ባይሆን እንኳን የሆነ ጭንቅላት ላይ የሚለቀቅ ቴረር አለ አይደለ? አናውቅም ዝንብ ምን አልነገረችንም ብቻ ነው ታየተፋችው። ነጭ ሽንኩርት እኔ ራሱ የሆነ ዝንብ ንብ አግኝቻለሁ ቻላች መብላት ሳይሆን የሆነ በቃ ደቀ ብሎ ወጡ ላይ ምናምን ብርም ስላለሽ ፍሬሽ ላይ ብዙ ጊዜ ያው ካፌ ምናምን ነገር አትገቢም። ያኔ ከሆነ አሁን
ኒኮቲን የሚባሉ እንትን አለው ንጥረ ነገር አለው። አዲክትድ ትሆናለህ ከዛ በኋላ እንጂ አሁን ላይፍ ነው የሚያስገድድ። ያኔ እጅ ላይ በቃ ፀሐይ ምናምን ነገር ሲኖር ሶፍት ድሪንክ አይጠፋም። ቀዝቀዝ ያለ ነገር ይዘህ ትንቀሳቀሳለህ ምናምን ነገር ነው። በቃ ፊልም ምናምን የምታየው በቺፕስ ምናምን ነገር ነው። ኤክስፔክት አድርገህ ምናምን ነገር መጣ ኤክስፔክት አድርገህ ያልጠበቅኩት ነገር ማለት ነው። በቃ ዶርም በጣም ፍሬሽ ላይ ነበረኝ። ዶርም በጣም ያስፈራ ዶርም ነበር እውነት። በጣም በቃ እንዲህ ግድግዳው የሽንት ቤት ግድግዳ ነው የሚመስለው። በቃ ጥቅስ ምናምን ተጽፏል። ጥቅስ ምናምን ተጽፏል። ጥቅስ ማረሰው ጥቅስ አለ። እኔ አልጋዬ ስር ነው ካለ መለቃለቅ ከሌለ ቦታ መልቀቅ ይላል እና ደስ ከሌለ ቦታ መልቀቅ ይላል እና በቃ እኔ ጨረስ ያስፈራ። በቃ ሽንት ቤት የገባው ነው የሚመስለው። ግድግዳው ነጭ ሆኖ ያለንበት አካባቢ አፈሩ ቀይ ስለሆነ በጣም ጭቃ ምናምን ነገር ነበረበት እና የጫማ ሶል ምናምን ነገር በቃ እኔ እንደዛ አልጠበኩም ታውቃለህ። ምክንያቱም ለፈተና የምንገባበት በቃ ማየው ነገር እኔ አሁን የመጣሁት እንዳልኳችሁ ከሐዋሳ ነው እና ለፈተና ገብቼ ነበር ሐዋሳ ዩኒቨርሲቲ እና ሐዋሳ ዩኒቨርሲቲ አይቼ የመጣሁት ነገርና እዚህ ያየሁት ነገር ጭራሽ በቃ ማይገናኝ ነገር ታውቃለህ። አብዛኞቻችን እኮ እኔ አሁን እንትን ነው የሆነ በጣም እዚህ የመምጣቱን ያነሳሳኝ ምናምን ለፈተና የቆየንባት አንድ ሳምንት ነች። በቃ ውስጥ ዶርም ውስጥ ያለው ሞመንት ደስ ይላል። እዛ ያበደ ላይፍ ነው። በቃ ይጨፈራል፣ ይቀወጣል፣ በሶ አለ፣ ቆሎ ምናምን ትበላለህ ምናምን። በቃ እንደዚህ ከሆነማ ለምንድን ነው ማን ሄደው ምናምን። ጥቁር አንበሳ ዩኒቨርሲቲ አለ ከጤናው ከሆስፒታሉ አጠገብ ዩኒቨርሲቲ አለ። የጤና ተማሪዎች አንቺ አረማ አይነት ፍተሽ እኔም እንደዛ ነው። ሐዋሳ ዩኒቨርሲቲ ቅርብ ነው ለኔ ጀስት የ5 ደቂቃ መንገድ ነው። ታክሲ እንኳን አልያዝኩም። ሻንጣዬን ይዤ ተፈትሼ ነው የገባሁት። ግን በቃ የደረሰኝም ዶርም ጽድት ያለ ነው። በቃ ብቻ እዛና እዚህ እንትን ለ5 ቀን ዘልዬ ምናምን እኔ ሁሌ እንደዛ ነበር የመሰለኝ። እዚህ ሲረዝም በጣም ይደብራል እንጂ 5 ቀን ቆይተህ እዚህ 5 ዓመት መቆየትን ስታስብ በጣም ያስፈራል። በጣም አንዴ ዋጋ ከፍለህ መተህ ምናምን ነገር በመሀል ኪሎ ሜትር ነው አቋርጠን የመጣው። ወዳለንበት ከመመለስ ይልቅ ከሀገር መውጣት ይቀላል። በዚህ ይሻላል። እንትን ነው በጣም ሩቅ ነው። ትንሽ የትንፋሽ ልንሰራ እንወጣለን ከሀገር ዱብ ሆናል። በጣም ካፌ በጣም አስቲ ወደ ራስህ ወደ ግል ምናምን ነገር ስንመለስ ምናምን ነገር ሆቢ ምንድን ነው ነገር ስታደርጉ ምናምን የሚያስደስትሽ? ያው እግር ኳስ መመልከት ደስ ይለኛል። እግር ኳስ ያስደስተኛል። ከዛ ባለፈ ደግሞ ባለፈ በቃ ፊልም ምናምን ነገር ነው የምወደው። በትርፍ ጊዜ የማደርጋቸው ነገሮች እነዛ ናቸው። በቃ ፊልም ማየት ያዝናናኛል። ፊልም ወዳለሁ። ምርጡ ፊልም ሲሪየስ ነው ወይስ ፕሪዝን ብሬክ? ሌላ ቶፕ 5 ወይ ቶፕ 3 እናድርገው። ኦኬ ቶፕ 3 ኦኬ። ብሬኪንግ ባድ፣ ፕሪዝን ብሬክ ፈርስት፣ ብሬኪንግ ባድ እና ቫይኪንግ። ማን ሰው ስናፋል ይችላል? ስኖፎል አላየሁትም። ብዙ ትንሽ ምናምን ነገር አይቼ ስላቀምኩት ምናምን ነገር አይ ስለ እንደ ብሬኪንግ ባድ ምናምን አይሆንም። ብሬኪንግ ባድ ጸዴ ነው። ብሬኪንግ ጸዴ ነው። ግን እኔ ደግሞ እንደዚህ የሚረዝሙ ረዥሞቹ አይመችኝም። ግን ብሬኪንግ ባድ አማርኛ እንትንስ አማርኛ ምድር ከአማርኛ ፊልም እኔ ነው እኔ የአማርኛ ፊልም እናንተ አውሩ እስከዛ ከመጣልኝ እኔ አላይም ፊልም አላይም። ለዛ አማርኛ ፊልም እኔ ኤግዛክትሊ በቃ የአማርኛ ፊልም የወንዶች ጉዳይ ደስ ይለኛል። ደግሞ 300,000 የምትለው አይነች ዩኒቨርሲቲ ላይ ፍላቸው እሷ ምናምን ነገር ደግሞ ማርኩሽ 300,000 ምንድን ነው? 300,000 ብር ዩኒቨርሲቲ የሶስት ጣራ ላይ ነበር የሚያገኙት። ኮርኒስ ቤት ተከራይቶ ምናምን ነገር የሚያገኙት ታሪኩ ባባ ምናምን ከዛ ቤቱ ነሙራለም አይዋ በቃ እሷ ሳምንት ባይዘው ልጋብዘው እኔ አላይም እኮ የአማርኛ ፊልም ብዙም እሱ ጃኒ ነው ማለት አንድ ፊልም 3 ኢዲየት አንደኛ ከምንም በላይ አንደኛ 3 ኢዲየት ከዛ ሁለተኛ ካልሆነው የአንድ ፊልም አታይም አንተ? የአንድ ፊልም ያለው ግን እንደዚህ አንተው እንደምትከታተለው ነው እየተቀረጸ ነው
እዛ እኮ እየገባችሁ ነው። ቆይ እዚህ ምንድን ነው ያልሽው? ስሪዴት አላያችሁትም? ስሪዴትን አላየሁትም። ኧረ ድንቅ የዩኒቨርሲቲ ምናምን ያበደ ድንቅ ፊልም ነው። አክሽን አይደለም አክሽን አይደለም። በቃ ስለ ዩኒቨርሲቲ ላይፍ ነው። ኢንጂነሮች ናቸው ምናምን ነገር በቃ እንትና አለበት። ሻሩካን ኮቪንዳን የአሜሪካን ብዙ ፊልሞች ባይዘው በቃ እንደዚህ እሱም ገብቷል። የትኛው እንደሆነ አላውቅም። አሜሪካን ፒኬ ላይ ሰራው ማለት ነው። አዎ ፒኬ በቃ ብዙ ፊልም ሰርቷል። እንደዚህ ገጂኒ ላይ ሰራው ማለት ገጂኒ ማታቀም ገጂኒ ላይ እንደ ፊልም ብዙም ተመልካች አይደለም፣ ግን እንደ ፊልም ብዙ የግል ኳስ ሃይላይቶች ናቸው። ይሻላል የድሮ አትሌቲኮ ከነና ካሜሮ ምናምን ከነና ከሀገር ጋር ክለብ ከሀገር ጋር ሲጫወቱ ያለው እንጂ ኤሲ ሚላን ከምናምን ሲጫወቱ ኧረ እባክሽ እኔ አላውቅም። ቅርብ ጊዜ በቲክቶክ ነው ያመጣሽው? ኧረ በዩቲዩብ የጠቀስኳቸው ሶስቱ አሉ የህንድ ፊልሞች። ምን ነበር ያልሻቸው? አንደኛ ስሪዴት፣ ሁለተኛ ካልሆነው የሻሩክ እና ገጅኒ አሪፍ ነው። ገጅኒ የምድር የሚባለው ኤሊየኑ ከርቲ ጋር የምትሰራው ኤሊየኑ ከአሁን እንትን ኮሚል ጋር ጃዱ እኮ እርሱ ኮሚል ጋር ሙሉን አላዩትም፣ ግን ጃዱ እሱ ራሱ ያበደ አሁን ህንድ ፊልም ስሪሽ ምናምን ህንድ ፊልምን ኢማጂን ስናደርገው የሚወጣው አይምሯችን ላይ አክሽን ነው አይደለ? በአክሽን ነው እና እኮ አይ ነው፣ ግን ብዙ ጊዜ እንትን የምንለው አክሽኑ ነው ጭንቅላታችን ላይ የሚወጣው። አሁን አንተ ያልከውን ስሪዴት ምናምን ላይ ካለ ድሮም ጀምሮ ልጅ እያለን አይተን እንትን የምንለው ፖስተሩ ነው አይደለ? ከፖስተሩ ምናምን ነገር ነው እንትን ፊልም ነው። ይሄ አክሽን አይደለም። እኔ አሁን አክሽን ነው ያየሁትና ደስ የሚለኝ ለምሳሌ ትሪፕል አር ሚላን እና አር አለ ኬጂኤፍ አንቺ አሁን የነዛ የጸቦች በቃ ፑሽባ ምናምን ፑሽባ ተው ይቅርብ። ፑሽባ አላየሁትም። ኤግዛክትሊ ባሁበሊ ኢዝ ማይ ፌቨራይት። በቃ በጣም ብዙ ጊዜ አይቼዋለሁ፣ ደስ ይለኛል። ባሁበሊ ዘፈስቷን ትሪፕል አር እና ኬጂኤፍ በቃ አሁን ባሁበሊ ላይ የሚመችሽ ሞመንት ይሁን እቺ ትንሽ ሲል ቺኳን እቺ ቀስተኛዋ ምናምን ነገር ጎስቶ ሲኩላት ምናምን ነገር ከስር ውሃ ውስጥ እያጠባሱ ምናምን ነገር ያለው ቡና ጨምቆ ከንፈሯን ሲቀባው ምናምን ነገር። እኔ ደግሞ የሚመቸኝ እንትን ነው የሆነ ከዚህ ወደዛኛው ግንብ ለመግባት ምናምን ቅፍቅፍ በዛፍ ተግሎ በመከላከያቸው ክብ ሰርተው ምናምን የሚገባት ነገር ከዛ ንጥር ምናምን ደግሞ ብትን ሲሉ ቦታቸውን የሚይዙት ነገር አንድ የሚወድቅ የለም። እቺ ያበደች እሷ ፓርት ያለች ባሁበሊ ያው በጣም ደስ የሚል ፊልም ነው። አክተር ነው ባሁበሊ። አንተ ፌቨራይት ማለት አክተርስ ምናምን ነገር አለ? ህንድ ነው ሃርቲክ ሮሽን ፊልሙ ቦሊውድ ማለት ነው። ሆሊውድ ማን መሰለህ? አላይም እንደ ሆሊውድ አንተ ማን ያለው ሆሊውድ እዛ ማይክል ቢ ጆርዳን ደስ ሲል አይ ወልጄው ምናምን ሳይሆን ደስ ይላል። በቃ ጌታ ምስክ አረዚ የተለጠፍ ቤት የተለጠፍ አይደል? አንተ ማይክል ጆርዳን አንተ ይጠፋኛል እንዴ? ማይክል ቢ ጆርዳን ኦኬ፣ አንቺ ማይክል ጆርዳን ባስኬትቦል ማይክል ጆርዳን እንትኑ ቤቢ የሚቆረጥ ቆንጆ ልጅ የሴቶች ቆይ ሙፋሳ የሚባለው ፊልም ይሰራል። እንትን ላይ ሰርቷል። ዋካንዳ ጋር ምናምን በቃ እሱ ነው አሪፍ። ዋካንዳ ዋና ነው የሰራው ሙፋሳ አንተ ነው ኤረን ፒየር በቃ እሱ ምርጥ ነው፣ ደስ ይለኛል። በቃ አቋሙ ምናምን ነገር ደስ ሲል ያ እንትን ይሄ የእንትንም ፊልም ላይ ድምፁ የሱ ነው አይደለ? ሙፋሳ የአኒሜሽኑ ሙፋሳን አታውቁም? የላዮኑ ፊልም ዘ ላዮን ኪንግ እሱ ጃንግል ሙፋሳ ሳውንድ የሚሰራው ልጁ የአንበሳው ልጅ ሙፋሳ እሱ ነው። እሱ ነው በቃ ደስ ሲል በቃ ሲያምር ፊልም። ዋካንዳ ላይ ምን የትኛው ነው? ማይክል ቢ ጆርዳን ነው የሚለው ዋካንዳ ምናምን ነገር እኮ ማይክል ቢ ጆርዳንን እኮ ነው ማለት ነው። ክሪድን አይተዋል? አላየሁትም። ክሪድን እንጂ እሺ ፖስተር ምናምን ነው በቃ ሆሊውድ አክተር እንትና ነው ይሄ እንትን ላይ የሰራው ሲን የሰራው በቃ እናቴ ትሙት የማን ነው? እግዚአብሔርን ግብደው ደስ ሲል ይሄ እንትኑ አኳማኑ ነው የሰራው። የአኳማን ሌላ ነው። አኳማኑ ነው አንድ ነው ደሰይ ነው መሰለኝ ራሱ ነው በቃ በጣም
በጣም ደስ የሚል በቃ ባባቦስ ባባቦስ በቃ አለበት ይሄ ፀጉራሙ ሰውዬ ዶጊዎቹ እንዴት መሰለህ በጣም ባይዞ ደስ የሚል አማኑኤል ነው ከኢትዮጵያ አማኑኤል ነው ይሄ እንትን በቃ አኳማን ነው በጣም ደስ የሚል እውሮች ላይ ምናምን ነገር ንጉስ ሲመረጥ አይነ የላቸውምና በዳሰሳ ነው ምናምን ነገር እንትን የሚሉትና ይሄ መሪያችን መሆን አለበት ምናምን ነገር ስትባል አይታ በብላይንድ ሰዎች ተመርጠ ምናምን ነገር ግዙፍ ነው እሱ በቃ እሱ ነው ንጉሳችን በፊዚካል በጣም ግብዳ ነው በጣም ደስ የሚል ሰው አኳማን ካገሩት አማን ከረሽ ምናምን ላይ ሴሌብሪቲ ከረሽ አለ በጣም ጥበብ ሰለሞን ኖ ያሳሪ ነው ሱነሳ ፍሪደም ደስ ይለኛል ታውቃለህ ነፃነቷ ያላት ነፃነት በጣም የምወደው ፍሪደማን ወድላታለሁ በጣም ጥበብ ሰለሞን ኢዝ ዘ ቤስት ሚዲያ አርቲስትማ ማደር አሰፋ ነች ጎበዝ ነች ብር እንዴት ማግኘት እንዳለባት ታውቃለች ጎበዝ ነች ወዳታለሁ እንዴት ህይወቷን መቀየር እንዳለባት ታውቃለች በቃ እኔ ስለ በቃ ምርጫዋን አደንቅላታለሁ እኔ በጣም ነው የምወድላት ያ ኤግዛክትሊ እኔ በቃ በሷ ቦታ ሆነ መለስ መወስነው ውሳኔ ነው ሮናልዶ በጣም ጎበዝ ነው ሮናልዶ ነው ሜሲ ይችላል በቃ ሮናልዶ የሆነ ሁለቱም የራሳቸው የሆነ ኳሊቲ ያላቸው ይሄ ሜሲ ጎበዝ ድሪብለር ነው አሁን ለሜሲ ጎስ ነው ሮናልዶ ከሜሲ ይሻላል ብለህ ዲቤት ማድረግ ትችላለህ በጣም እንጂ እንዴ ምን ሆነ ነው አሁን ባለበ እሱ ሜሲ ፋን ነው እንዴ አረ ሮናልዶ ይዛንተ ረብናት ጭራሽ እንደዛ እናደርጋለን ሊረዝም ስለሚችል እንደዛ እናደርጋለን ከሻይና ከቡና ትኩስ ነገር አጠጣ ስኳር አልወድም ሴቶቹ ይመቹኛል ስኳር ችግር የለብኝም እንዳይገባ ሌላ ፌቨሬት ምግብ በጣም የምትወደው ምግብ ወላይታ በጣም የምትወደው ጸዴ ምግብ ባጭራ ይባላል ታውቃለህ ባጭራ በወተት አሪፍ ነው እንትኖቹ ምናምን ስማቸው ሌሎችን ጥራ እንዴት መሰለህ ምን ታውቃለህ ይሄ ባጭራ ማለት እንትን ነው ባህላዊ ምግብ ነው በዓል ለምሳሌ መስቀል ሊሆን ይችላል አዲስ ዓመት ሊሆን ይችላል ሊመጣ 3 ቀን 2 ቀን ምናምን ሲቀረው እንትን ነው ማሞቂያ ምክንያቱም ሰውነት በአንድ ጊዜ ስጋ ሲያገኝ ይታመማል ብሎ ያስባሉ ገባ እና ያ ቀድመ የምትበላው ነው በዋዜማ ምናምን ነገር ቅባት ነገር በቅቤ ስለሚሰራ ውስጥን ቅባት ነገር ማለማመጃ ነው ተብሎ ይታሰባል ከጾም ምናምን ስገባም እንደዛ ነው በለው ጾመኛ የለም እኛ ጋር ስለ ብዙ የነ ባላ ብዙዎች አሉና ይጾማል በዛው በጣም ይጾማል ባጭራው መሰራቱ አይቀርም ግን ይዛውት በተር ማለት ከቅቤ ውጭ ምን አይነት ምግብ ነው በቆጮ ነው በሚሰራው ተፍቆ ምናምን ነገር ቡላ ነገር ነው ስለዚህ አንድ ነገር ለመብላት ቆጮ አለው ግዴታ ነው እንደዛ ቆጮ አለ ስታርተናል ማለት ነው አሁን ለምሳሌ ልጥቀስልህ ቦዬ አለ ኩርኩፋ ሶላ ቡልንቶ ፎሰሴ እና ብዙ ናቸው በቃ ቦይና ተቆላምጦ ነው ቦይ አቆላምጦሽ ቦይናና አቆላምጦ እሱ ዲቻ ጎረቤት ነበረው የኛ ተከራዮች ዲቻዎች ነበሩ እና እስኪ አንድ ቀን የመገናኘት እድል ካለን እንሞክራለን ብዬ አስባለሁ ፌቨራይት መጠጥ ምናምን ነገር ትኩስ ነገር ማጠጣ ከሆነ ወተት ወይስ አርጎ ዮጋርት ኢዝ ዘ ቤስት አልጠላም እርጎ መርጣለሁ ለምርጫ ብታቀርብልኝ እርጎ መርጣለሁ ምን ነው ሁለቱም ወተትም እርጎ ምንም አልወደው ታስታውቂያለሽ አንተ ማጥጪ ቁመት ብቻ ሳይሆን ፌሱ ራሱ በቃ ጉንዶ ማግኒዚየም ይጎላል ብራም ይላል ሌላ ኦኬ ረሳ ሆነ ይሄ ነገር ጎደለ ይሄ በጠይቁ ምናምን ትዩ ነገር አለሽ ነው እናንተ ነው እዚህ መጥቼ አልጠየቃችሁም ባወራው ምናምን ነገር ብለሽ የምታስቢ እንጃ ሊሆን ይችላል ሞቲቬት ማለት ትችላለሽ ለወደፊቱ ራስህን ምናምን ነገር አሁን ለወደፊቱ ራስህን አስጨነቀኝ ጂጂ በቃኝ እንደዛ አይደለም እኮ ጥያቄው
እዚህ ይጠይቁኛል ብለሽ አስበሽ መተሽ ያልጠየቅነሽ ነገር ቨርጂን ምናምን እንዴት ነው ስል እንትን ላይ ያለ ኤክስፒሪየንስ ምናምን ትጠይቃኛላችሁ ብዬ እኔ አስቤ ነበር። እንደኔ ምን አለ ምናምን ነገር ብላ እንዴት ከዚህ በፊት እንደዚህ አይነት ላይፍ ነበረ ምናምን ትሉኛላችሁ ብዬ ነበር። የለኝም ብዬ ልነግራችሁ ስለፈለኩ ነው። ጠይቅሽና የለኝም አይ ስላልጠየቀኝ የለኝም በቃ ሰው አይታወቅም እና ሰው እንዲያውቅልኝ የሚፈልገው ነገር ነው ታውቃለህ። እንደዚህ አይነት ነገር እኔ የለኝም ለዛ ነው የኔ ፐርሰናሊቲ አልተረጋግኩም ነው በዛ መልኩ ሳይሆን እኔም እንደዚህ አይነት ነገር የለኝም። የኔዋ እንግዲህ ካየሹ ንጹህ ነኝ ምናምን ለማለት ያክል አሁን ትቤ ይሄን ቪዲዮ እዩ ብለህ ትልክላቸዋለህ ቤት ልክ ለፋዘሬ ልክ እስኪ እኔ ለዛ ነው መልክ አይመስለኝም። ቢያንስ ድንገት ኬክ እኔ ላሳየው ይችላል። ይሄን ሁሉ ደቂቃ በትዕግስት የማየት አቅም የለውም። ቤት አስቀምጬ ስለ ያው በቲቪ ምናምን ነገር ግዴ ለሙዚቃ ስለናታወቻ አይ ፖድካስት ላይ እኮ እኔ ያው እንደዚህ ቁጭ ብሎ ምናምን የሚያዩትን እንደዛ አላበረታታም። የሆነ ስራ እየሰራ ከፍተው ኤግዛክትሊ ምክንያቱም ምን የምታየው የአክሽን ምንም እኛ የምናደርገው ነገር የለም። ድምጻችን መስማት ብቻ በቃ እንደዛ ነው ቪዲዮውን እንጂ ድምጻችንን ብቻ እንትን ስለሚሉት ስራ እየተሰራ የሚደረግ ነገርም ነው። አሪፍ ነው። ፊታችን በዚህ አጋጣሚ ቤተሰቦችን በጣም ወዳቸዋለሁ። በጣም ከምልህ በላይ እናቴ በጣም ጎበዝ የስራ ሰው ነች። በጣም ከምልህ በላይ ጠንካራ ሰው ነች። አባቴ ቀለል ያለ ሰው ነው። ለእኔ አባቴ ሳይሆን ጓደኛዬ ነው። ኢዝ ማይ ፍሬንድ በቃ እንደሱ ኳስ ተመልካች ነው። የአርሰናል ደጋፊ ነው። ከኔ ጋር ይሁን አሁን ከአንተ ጋር ዲቤት እንደማደርገው ከሱ ጋር ቁጭ ዲቤት አደርጋለሁ። ማንቸስተር እንደዚህ ነው፣ አርሰናል እንደዚህ ነው። በጣም ማንን አይተህ ነው ታዲያ? አክቹሊ ዩናይትድ ፋን እኮ እኔ አሁን ከሆነች አክስት አለችኝ። እሷ ነች እና እሷ ቤት እየሄድን ነበር ያኔ በልጅነታችን ኳስ የምናየው ይተላለፍ ነበርና እሷ ጋር እየሄድን ስለምናይ እሷ ቀዩን ነው መደገፍ ውስጥ ቀዩን መደገፍ ጀመርኩ። ግን ማንቸስተር ደጋፊ በመሆኔ በጣም እድለኛ ነኝ። ምክንያቱም ሁላችንም በልጅነታችን ዝም ብለን ይሆን አንዳንዴ እንትን ምንለው መነሻ አለን አይደለ? ከዛ ተነስቼ ነውና ፋዘሬ እግር ኳስ ተመልካች ነው። በጣም ቀለል ያለ ሲምፕል ነው። ኢቭን ምንም የፈለኩትን ነገር ጠይቋለሁ። የፈለገውን ነገር እንደ ጓደኛ ይጠይቀኛል። ከዛ ብዙም በእድሜም ብዙም የገፋ አይነት ሰው አይደለም። ተዋውቀዋለች እሷ ተዋውቀዋለሁ እዛ ኤርፖርት በቃ ስፔሻሊ በጣም ቤስት ፍሬንድ ነው። በቃ ምንም ነገር እነግረዋለሁ ይነግረኛል። በቃ ትንሽ ማዘር እንደነገርኳችሁ ከእንትን ያለች ሰው ነች። ስራ ላይ ነው ብዙ ጊዜ የምታሳልፈው። ያው ለኛ ብላ አለ እና ዋን ዴይ በቃ ክስሻለሁ ምናምን ነገር አይ ሆፕ ለማዘሬ ነው ታይ አይገከነው ታዮ ኦቲዮ ባውዲኔ ዶጊኬ በጣም ዱሰይስ ታውንቶ ዲጨረታን ወጋባ ኦተናው ደይስ አሳት ወደ ጎፓይባ እናንተንም ጎዲን ተነቦንቾ አመሰግናለሁ። እግዚአብሔር ያክብራችሁ እና እንግዲህ አድርጋችሁ ስለጋብዛችሁኝ በጣም አመሰግናለሁ። ስለ አንዳንዴ አንድ ውስጥ ያለውን ነገር ስታወራ ነው ያ ነገር ውስጥ እንዳለ የምታውቀውና ይሄ ነገር ለካለኝ ብዬ ማላስባቸውን ነገሮች በዚህ ንግግር ማላግኝችበታለሁ። አይ ደስ ይለኛል። በዚህኛው ዙር ስለመጣሁ ደስ ብሎኛል። እንግዲህ አይ ሆፕ ሲ ዩ አጌን ኔክስት ታይም እንደምንገናኝ ተስፋ አደርጋለሁ። ቴንክ ዩ ፎር ኤቭሪቲንግ ስለጋበዘ ሁሉ ነገር ብቻ አመሰግናለሁ። ቆንጆ ጠያቂዎች ናችሁ፣ ቆንጆ ውስጦች ናችሁ። ኪፕ ኢት አፕ። የዛሬ ቪዲዮ ይህን ይመስል ነበረ። ስለነበረን ቆይታ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አፕሼሪድ ፒስ አውት